ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ይህ በዲያስፖራ ቴሌቪዥን የተዘጋጀ የሚቀርብላችሁ የጌራ ሾው ፕሮግራም ነው። ዛሬ ፕሮግራማችን ላይ ይዤላችሁ የቀረብኩት እንግዳዬ በዚህ በአሜሪካን ሀገር በርካታ የሀገር ባለውለታ የሆኑ ኢትዮጵያውያኖችን እውቅና በመስጠት የሚታወቀው የሲድ ኦርጋናይዜሽን መስራች አባልና አንደኛ ጸሐፊ የሆኑትን እንዲሁም ከወጣትነት እድሜያቸው ጊዜ ጀምሮ በተለያዩ ኦርጋናይዜሽኖች ውስጥ በዚሁ በአሜሪካን ሀገር ከፍተኛ ኃላፊነቶችን በመውሰድ ብዙ ስኬቶችን ያስመዘገቡትን ክቡር አቶ አክሊሉ ደምሴ ነው። ከክቡር አቶ አክሊሉ ደምሴ ጋር በሚኖረን ቆይታ ሁላችሁም በጣም ጥሩ ጊዜ እንደምታሳልፉ የተማመንኩኝ፣ አሁንም በእኔ በእናንተ በተከበራችሁ ተመልካቾቼና እንዲሁም በስራ ባልደረቦቼ ስም ክቡር አቶ አክሊሉ ጥሪያችንን አክብረው ወደ ጌራ ሾው ብቅ ስላሉልን ከልብ እያመሰገንኩ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አቶ አክሊሉ አሁን በድጋሚ በእኔና በተመልካቾቼ ስም ከተጣበበ ፕሮግራሙ ላይ ጊዜውን ወስደው ፕሮግራማችን ላይ ስለተገኙልን ከልብ አመሰግናለሁ። እንኳን ደህና መጡ። እንኳን ደህና ቆየኝ። እኔም ደግሞ በተከበረው በጌራ ሾው መድረክ ላይ ስለተጋበዝኩ በጣም ደስ ይለኛል። ባለፈው 10-11 ዓመታት ብዙ ፕሮግራሞች ላይ ኢንተርቪው ያረካቸውን ሰዎች አይቻለሁ። በጣም ጥሩ ሾው ነውና ቀጥልበት። ቴንክ ዩ በጣም አመሰግናለሁ አቶ አክሊሉ። ሚስጥሩ ምንድነው ግን? በጣም ጥሩ ነው ያሉት። ከኦሃዮ እንደመጡ አውቃለሁ። ኦሃዮ እንዴት ነው? ክረምቱ አልወጣም እንደገና ወይስ እኔና እርሶ በጭንቅላታችን ይዘነው እየዞርን ነው? ገና አልወጣም። ብርድም ምንም አለ። ሚስጥሩ ግን ያው እኔ ያገባኋትን ሚስት ማግባት ነው። እሷ ደግሞ ተይዛለች። ትክክል። ከኋላ ስትሮንግ ዋይፍ ያለው ሰው ብዙ ጊዜ ጥሩ ነው። ሁሉ ጊዜ በጣም ጥሩ። አቶ አክሊሉ እስቲ እንግዲህ ወደ ዋናው ፕሮግራማችን ከመግባታችን በፊት የት አካባቢ ተወለዱ? ኢትዮጵያ ህይወቱ ምን ይመስል ነበር? እኔ እንግዲህ የተወለድኩት አዲስ አበባ ነው። በልጅነቴ እንደተወለድኩ 6 ወር ምናምን ሲሆነኝ እናትና አባቴ ስለተፋቱ አባቴ ከስቶዲ ወስደው እኔ መጀመሪያ እዚህ ኪዳነ ምሕረት ሚስዮን ፈረንሳዮች ያሉበት ካቶሊክ ትምህርት ቤት ነው። እኔ ኦርቶዶክስ ነኝ፣ ግን ካቶሊክ ትምህርት ቤት ነው። እዛ ለትንሽ ዓመታት ከተማርኩ በኋላ ከዛ ደግሞ ልዕልት ዘነበ ወርቅ ትምህርት ቤት ሚስስ ፎርድ ከፈቱት። እዛ ፕራይመር 1 2 3 የሚባል ነበር። ግሬድ 1 ከመድረስ በፊት ካደረኩ በኋላ በመጨረሻ ወደ እናቴ ጋር ተቀላቅዬ ከዛ የተማርኩት ኪነ ጥበብ የሚባል ትምህርት ቤትና ዳግማዊ ምኒልክ ነው። ኪነ ጥበብ ማለት መጀመሪያ ከብርሃንና ሰላም ማተሚያ ቤት ፊት ለፊት ወይም ደግሞ ሌላ ማተሚያ ቤት ነበረ፣ ተስፋ ገብረስላሴ የሚባል እሱ አጠገብ ነበር። ግን መጫወቻ ቦታ ምናምን ስለሌለው ከሚኒሊክ ጋር ይቀራቀር ተብሎ ሚኒሊክ ካምፓስ ውስጥ ገባን። በዛን ጊዜ ያ ትምህርት ቤት ከአካዳሚም አብልጦ የሚያየው ስዕል መስራት ነበር። በኋላ ፋይን አርት ትምህርት ቤቱ 1959 ገደማ ይመስለኛል የተመሰረተው የተመረቀው፣ ወይም የ58 መጨረሻ ሊሆን ይችላል። ጎበዝ የሆኑት ዱዳዎቹ ስዕል ጎበዝ የሆኑት ልጆች ተመርጠው ወደዛ ሄዱና አካዳሚ ውስጥ ተቀላቅሉ ተብለን አንድ ካምፓስ ውስጥ 3 ትምህርት ቤት አይኖርም ተብሎ ከሚኒሊክ ጋር ገብተን ከ4ኛ እስከ 12ኛ የተማርኩት ዳግማዊ ምኒልክ ትምህርት ቤት ነው። ትምህርቱ እንደጨረሱ ዳግማዊ ምኒልክ ትምህርት ቤት ምን ተፈጠረ? ከዛ በኋላ ወደ አሜሪካ ነገር መጡ ወይስ እዛ የሚቆየት አጋጣሚ ነበረዎት? ጥሩ ጥያቄ ነው እሱ። እንግዲህ 12ኛ አንድ ፕሮግራም ነበር፣ አሜሪካን ፊልድ ሰርቪስ የሚሉት ፕሮግራም። ተማሪዎችን ከኢትዮጵያ ውስጥ አወዳድሮ 20-30 ተማሪዎች ከሀገር ውስጥ ሊሆን ይችላል
አወዳድሮ ለአንድ ዓመት አሜሪካን ሃይ ስኩል ይመጡና ከ11ኛ ክፍል 12ኛ ክፍል እዚህ አሜሪካን ሀገር ተምረው ኮሌጅ ይገቡ ነበር። በእኛ ጊዜ ግን ከ12ኛ ያደረጉት። ምክንያቱም ልጆቹ በአንድ ዓመት እንደዚህ ተለውጠው እየመጡ ራሳቸው በጣም ስለሚቀየር ትንሽ ማቹሪቲ ያስፈልጋቸዋል ተብለው ከ12ኛ ማትሪክ ተፈትነን አሜሪካ መጣው። ለመጀመሪያ ጊዜ የመጣሁት ዊስኮንሲን ነው፣ ዴን ካውንቲ ዊስኮንሲን። አንድ 5,000 ሰው ያለበት። በስንት ዓመተ ምህረት ነበር ይሄ? 1977 በጣም ረዥም ጊዜ ነው። 55 ዓመት ማለት ነው። 54-55 ዓመት እና የመጣሁት መጀመሪያ ዴን ካውንቲ ዊስኮንሲን የሄድኩት እዛ ዲፎረስት ሃይ ስኩል የሚባል ነው። በከተማ ውስጥ ካሉት 5,000 ሰዎች በሙሉ ነጮች ናቸው። እኔ ብቻ ነበርኩ ጥቁር እና በጣም ጥሩ ጊዜ ነበረኝ። በየጊዜው በጋዜጣ ወጣለሁ፣ በሎካል ኒውስ እና ሁሉ ሰው ያቀኛል። እኔ ብርቅዬ ነበሩ በጣም መንገድ ሁሉ የሚሄደው ሰው አክሊ እያሉ ነው እና የሚሄዱት የነበረው። ከዛ በአንድ ሴሜስተር እዛ ተምሬ ሁለተኛው ሴሜስተር ደግሞ ኦበርሊን ኦሃዮ መጣው። ኦበርሊን ኦሃዮ ሃይ ስኩል የመጣበት አንዱ እንትን ምንድን ነው፣ በዛን ጊዜ የብላክ ፓንተርስ ሙቭመንት ሰብሳይድ እያደረገ ነበር። የቪየትናም ወር ነበር። ብዙ ደግሞ እኔ ሃይ ስኩል ሆኜ ዳግማዊ ምኒልክ ትምህርት ቤት የስቱደንት ካውንስል ፕሬዚዳንት ነበርኩኝ እና ፖለቲካሊ አዌር ነበርኩኝ እና እዛ ደግሞ የጥቁሮችን ኤክስፒሪየንስ እንዳገኝ ብዬ ገባው። እዛ ደግሞ የተለየና ያልጠበቅኩት አጋጣሚ የደረሰው። ሌላ ጥያቄ ሲኖር ማብራራት ይቻላል። እና ኦበርሊን ሃይ ስኩል እንደገና ምን ገጠመዎት? እንደው በዚህ አጋጣሚ እንግዲህ ኦበርሊን ሃይ ስኩል የሄድኩበት ምክንያት ጥቁሮችም ስላሉ ሃይ ስኩልም ጨርሼ ስለመጣው ትምህርቱም ስለቀለለኝ እንደው ኮሌጅ ኮርስም በወስድ እዛው ኦበርሊን ኮሌጅ አለ ተብሎ መጣሁና ሃይ ስኩሉ እንደገባው ስገባ ጥቁሮቹ ተማሪዎች፣ እኔ ነጭ ቤተሰብ ውስጥ ነው የገባሁት። ብዙ ጊዜ ስፖንሰር የሚያደርጉት አሜሪካን ፊልድ ሰርቪስ ነጮቹ ናቸው፣ ሀብቱም ስላላቸው። እዛ ገብቼ በጣም የአንድ ካምፓኒ ፕሬዚዳንት ነበረ አባቴም፣ አሜሪካኑ አባቴ ማለት ነው። ትምህርት ቤቱ ስገባ በብዛት ጥቁሮቹና ነጮቹ ተለያይተው ነው የሚቀመጡት። በሙሉ እንትን ላንች ሩም አለ፣ ትልቅ ሆል ላንች ሆል። ጥቁሮቹ ለብቻቸው፣ ነጮቹ ለብቻቸው ነው። እኔ ደግሞ ነጮቹን ስለሆነ ያወቅኩት እኔ ብቻ ነበርኩ ጥቁር ከነጮቹ ጋር እና ጥቁሮቹ ይመጡና ለምንድን ነው እዚህ የምትቀመጠው? ከኛ ጋር ለምን አትቀመጥም? እንደዚህ የሚሉት ነገር ነበረ። ብዙ ነገሮች አሉ። ለምሳሌ ፕሮም የሚባል ዳንስ አለ እና እኔ አሜሪካኑ ቤተሰቦች ልጆቹ ማለት ወንድሙና እህቶቼ ያስተዋወቁኝ ነጮችን ስለሆነ ብዙ ጊዜ ከነሱ ጋር ነኝ። ደግሞ ትምህርትም በደንብ ተምሬ ስለመጣሁ ኢትዮጵያ ጥሩ ግሬድም ምናምን ስናደርግ ግድግዳ ላይ ይለጠፋልና ጥቁሮቹ በጣም እንደ ነጭ አድርገው ነበር የሚቆጥሩኝ፣ እንደኔ የጠቆረውን ሰው ማለት ነው። ግን በጣም የተለያዩ ነበሩ እና ትንሽ ፕሮም የሚባለው ዳንስ ላይ አንድ 10 የሚሆኑ ጥቁሮች መጡና ፕሮም የምትሄድ ከሆነ ከኛ ውስጥ ማንን ነው የምትወስደው አሉኝ። እኔ እንግዲህ ወይ አንቺን ነው ብል እምቢ ልትል ትችላለች አልኩና አይ እኔ ፕሮም የመሄድ እንትን የለኝም አልሄድም አልኩኝ። በሱ ያሳዝነኛል። በዛ ምክንያት ቀረው። ምክንያቱም ቢሄድ ኖሮ የማውቃት የተዋወቅኳት ሌላ ነጭ ልጅ ነበረች፣ የአሜሪካን ወንድሜ ጓደኛ። በጣም ተግባብተን ነበር። አባቷ ፕሮፌሰር ነው፣ ቤሩት አስተምሯል። ኤክስፖዝድ የሆነች ልጅ ስለነበረች በዛ ምክንያት ጥቁሮችንም አላስቀይምም ነጮችንም አላስቀየምም ብዬ ፕሮም ሳልሄድ ቀረሁኝ እና እንደዚህ አይነት ነገሮች አሉ። መጨረሻ ኮሜንስመንት ስፒከር ስለነበርኩ ያንን አይነት ነገሮች እንዳይከሰቱ ወደፊት የሚሻሻሉበትን
ኮሜንስመንት ላይ አድሬስ አደረኩት። ኤክሰለንት። ይሄ ትልቅ ነገር። እስኪ እንደ ወደዛ ወደ 5000 ህዝብ ይኖርበት አካባቢ ልመልሶት እና በድጋሚ ያንግ ኢትዮጵያዊ አዲስ ሀገር ላይ አዲስ ነገር ለመማር አዲስ ህይወት ለመጀመር መጥቶ እንደው የገጠመው አንዳንድ ነገር ካለ በዚህ አጋጣሚ እንደው በዛን ጊዜ ኦፍ ኮርስ ሬሲዝሙ ምኑም አለ እንግዲህ እንደምታውቀው እኛ ኢትዮጵያውያኖች እኛ ስናድግ እየዋሹም ቢያሳድጉንም በደንብ አንጾናል እና እኛ ከሌላ የምናንስ አይመስልንም። ነፃነታችንን ጠብቀን የኖርን ሀገር ነን። ኢትዮጵያ በምድር ጦር አንደኛ ነች ይሉን ነበር እና በጣም ከፍ ባለ ሞራል ነበር የመጣሁት። ምንም የበታችነት አይሰማኝም። እንደገባሁ እንዳውም ምንድነው ስፖርትህ ምናምን ሲሉ እኔ ትግል ነው አልኩኝ። ምክንያቱም ነጮቹ ደካማ ይሆናሉ፣ እኔ በቃ ሁሉንም እያሸነፍ አንደኛ ወጣለሁ ብዬ በኋላ እዛ ሬስሊንግ ክለብ ውስጥ ስገባ በጣም ጠንካሮች ናቸው። ወይ እያነሱ ይደፍን ጀመር። ከዛ ሰውየው አልቻልክም፣ ሲኒየሮቹ ጁኒየሮችም እንደዛው ነው፣ ትልቅ ናቸው። ከዛ ራሴን ገመትኩና ለካ ነጮች እንደዚህ ጠንካራ ናቸው ብዬ አሰብኩ። ሌላው አጋጣሚ እንዳውም ኢንተረስቲንግ የሆነው ምንድነው በየሳምንቱ አንዳንድ ቤተሰብ ይወስደኛል ለዊኬንድ ወይ ቤተክርስቲያን ወይ ቤታቸው የሆነ ነገር እና ጋዜጣ ላይ ይወጣሉ። እነሱም ደግሞ ጥቁር በማስተናገዳቸው ኖቶራይቲ ያገኙበታል። ጋበዛለሁ ነው። አንድ አጋጣሚ ሌላውን ትቻ አንዷን ልናገር። አንድ ቤተሰብ ወሰደኝና ለዊኬንድ ከዛ እሁድ ቀን ስዊሚንግ ትራንክ ይዘናል እና ይዤ መጥቻለሁ። ከዛ ኮሚኒቲ ስዊሚንግ ፑል አለ፣ በጣም ጥሩ እንትን ያለው ነርተው ወሰዱና መኪና ውስጥ ቁጭ በላን ተብለው ገብተው ምን እንደሚያደርጉ አውቃለሁ በጭንቅላቴ። እነሱ ግን እዚህ ቆያሉና ነገሯቸው። ስቱደንት አምባሳደር ፍሮም ኢትዮጵያ ምናምን ነውና ይፈቀድለት ይግባ ተባለ። ከዛ ሻወርን ወስደ ገባ ተባልኩ። ሻወሬን ወስጄ ስዊሚንግ ጋር ስሄድ የጁኒየር ሃይ ተማሪዎች ነበሩ። ነጮች ናቸው በሙሉ። እናቶቻቸው ያኔ ሴልፎን ምናምን የለም እዛ አካባቢ። ግማሹ ያነባል፣ ግማሹ ፀሐይ ላይ ይጠበሳል። እና እንደገባኝ ልጆቹ እዛ ስዊሚንግ ፑል እንዳሉ ዘልዬ ገባሁ እና ከዚህ መጨረሻ ላይ ስደርስ ልጆቹ በሙሉ ወጥተዋል ከስዊሚንግ ፑሉ። እኔ ደግሞ ሳይ የሉም እና በቃ እኔን ሊያዩ ነው ብዬ እንደገና ወደዛ ሄደው ከዛ ስመጣ ወዲያው ደከመኝ ዋኝቼ ስለማላቅ እና ልጁን ይዤ እንትን እንዳልኩ አንድ ልጅ መጣና ዋትስ ዩር ኔም አለኝ። my name is Aklilu, but you can call me Akli. So you got an accent. And where is that from? Silem, I'm from Ethiopia. I go to the Forest High School. ምናምን ስለው ልጆቹን hi Mike, Jimmy, he's from Ethiopia ምናምን ሲል ልጆቹ ብድግ ብለው ገቡ ስዊሚንግ ውስጥ እና ዋኘን፣ አብረን ተጫወተን፣ አነጋገሩኝ። እኔ ምንም ነገር የሆነ አልመሰለኝም። ከዛ ማታ ሰዎቹ ቤተሰቦች ጋር መለሱኝ እና አሜሪካኗ እናቴ how was the weekend አለችኝ። እንደዚህ ቸርች ሄድን እንደዚህ ብዬ ነገር how was the swimming pool? It was great. Did you have a good experience there? So, oh yeah, it was great. Are you sure? ትለኛለች። What do you mean? ስለ what they did to you is really unacceptable. በአማርኛ ልናገር እንደዚህ ቤተሰቦቻቸው በደንብ ያላሳደጓቸው ልጆች ስዊሚንግ ፑል ውስጥ ገባ ጥለው ወጥተው ነበረ። እናቶቻቸው ጠርተውኝ ነበር እና what do you feel about that? እና በጣም አዝኛለሁ በሷ አለች። ለምንድን ነው የወጡት እላታለሁ። በቃ ያው ጥቁር ነህ ብለው ነው አንተን እና እንድታውቀው ነው ስትለኝ ኢትዮጵያ ውስጥ ሆኜ የማላውቀውን ዲስክሪሚኔሽን አሜሪካ መጥቼ ተማርኩ። አሃ ለካ ይሄም አለ። ትምህርት ቤት ውስጥ በሙሉ ነጭ ነው፣ እኔ ብቻ ነኝ ጥቁር። ግን ሁሉም አክሊ ይላል እና ብዙም አላየሁም ነበር። እና እንደዚሁ ደግሞ ሌላ ቤተሰብ ውስጥ እንደዚሁ ሌላ ዊኬንድ ሄጄ ሁሉም ቴሌቪዥን አላቸው ቤዝመንታቸው። ቴሌቪዥን እያየው እራት ይደርሳል። እራት ሲደርስ እኔ
ልወጣ ስል አባትየው አንዱን ልጅ he is from Ethiopia እና ask him about his king ኃይለ ሥላሴ his country ስለ ልጁ no dad I'm not interested I don't want to know anything I don't want to talk to him ሲል ሰማዋለሁ እና ደረጃ ላይ ሰማሁትና ከዛ ትንሿ ልጅ እኔ አናግረዋለሁ ስትል ቀስ ብዬ ወጣሁና ቁጭ አልንና ራት በላን ዝም አልኩ ከዛ ራት በላንና አባትየው Mark here wants to talk to you about your king, your country. No, dad, can I be excused? ብሎ ጥሎ ወጣ ልጁ 9ኛ ክፍል ተማሪ ከዛ እኔ ነገርኳቸው ሰምቻለሁ ስታወሩ በአንድ ቀን ልትቀይሯቸው አትችሉም ልጆቻቸውን አስቀድማችሁ በደንበኛ ብታስረዷቸው እንደዚህ አይሆንም ነበረ እና obviously ልጁ የጥቁር ጥላቻ ያለው ልጅ ሆኖ ነው እናንተ አርግ ብላችሁት አይደለም በአንድ ቀን አታናጹት I'm okay don't worry አልኳቸው እንደዚህ አይነት ኤክስፒሪየንስ ገጥመኝ ያቺ ኢትዮጵያዊነቴ ስላለች እናገራለሁ ዝም ብዬ ጥያ አልሄድም እና እንደዚህ አይነት ገጠመኞች ነበሩ አዎ እንደዚህ አይነት ገጠመኞች ነበሩና ቀስ ያልን ተማር እንዴት ሬሲዝም ምን እንደሆነ ቀስ ያን አይናችን ተከፈተ ማለት ነው ያም እንደዚህ አይነቱ ነገሮች ናቸው ደግሞ ጥቁሮች ወዳለበት ሄጄ ባይ ምን አይነት ነገር ያለው ብዬ ወደ ኦቨርሊን የመጣሁት ኦቨርሊን ስመጣም ደግሞ በተለይ ደግሞ ጥቁሮቹ ደግሞ የባሰ ጥሩ ጊዜ እንዳይኖረኝ ነገር ነው ያደረጉት ለምን ነጮች ጋር ትኖራለህ ለምን ከነጮች ጋር ትቀመጣለህ ወይ እነሱ ጋር ሲሄድ በደንብ አያናግሩኝም መሳቅ ምናምን ስለሆነ ትንሽ ግራ ገብቶኝ ነበረ እና ኢንተረስቲንግ ነው የካልቸሩ አይ ኖ ስለ ንጉሱ ሜንሽን አድርገው አንቺም እንደርሻለ ትልቅ ሰው ወደ ፕሮግራሜ ስጋብዝ የቤተሰብ አባሎችን አንዳንድ ሰዎችን እየደወልኩ ጠይቃለሁ እንደው መጠየቅ ያለብኝ ጥያቄ ካለ የምታውቁት ሚስጥር ካለ ኢንቨስቲጌት አደርጋለሁ እና ወደ ንጉስ ቀዳማዊ ኃይለ ሥላሴም የማግኘት አጋጣሚ ነበሩት ኢትዮጵያ የነበሩ ጊዜ ወደዛ እንመለስበታለን ከዛ በፊት ግን እዚሁ ኦሃዮ እንሁንና አሁን እስኪ እንደው የካልቸራል ዲፍረንስስ ምን ይመስላል እንደው አንድ ወቅት ላይ ሬስቶራንት ገብተው ሳይከፍሉ ለመውጣት የነበረ ነገር ሰምቻለሁ ልክ ነው እሱ ደግሞ ዊስካንሰን ነው እንግዲህ ይሄ ለሌላውም አዲስ መጥ የሚረዳ ይሆናል ብዙ ሰው እያወቀ መጥተዋል አሁን ቴሌቪዥንም ኢንተርቴንመንቱም ስላለ በዛን ጊዜ ግን አንድ ጥሩ ጓደኛ ነጭ ይዤ እዚህ ዊስካንሰን ነው 76 ትራክ ስቶፕ የሚሉት አለ በየጎዳናው ላይ እዛ እንሂድና ሳንድዊች ምናምን በልተን መጣለን ብሎ አንድ 4 ሆነን መጥቼ ፒክ አረጋለሁ አለ ቤቴ መጥቶ ይዞኝ ሄደ እና ልወጣ ስል አሜሪካ እናቴ 5 ብር ሰጣኝ ኪሴ ከትቻለሁ ከነሱ ጋር ሄደን እዛ 76 ትራክ ስቶፕ ማዲሰን ዊስካንሰን ገባንና በልተን ጠጥተን ለካ ሁሉም የራሱን ከፍሏል እኔ ደግሞ ኬቨን ስለሆነ የጋበዘኝ እሱ ከፍሏል ብዬ በኢትዮጵያዊ በአገራችን ሰው ከጋበዘ ጋባዥ ነው የሚከፍለው ጋብዞ መጥቶ ይዞኝ ሄደው ብዬ እሱ ከፍሏል ብዬ ተነስተን ልንሄድ ስንል ሁሉም ሲወጡ እኔም አብሬ ስወጣ ዌትረሷ ተንደርድራ ያዘች አልከፈልክም ኖ ኬቨን ከፍሎልኛል ስላት ኖ አይደንት ይለኛል እሱ እኔ ተናደድኩ እንዴት አምጥቶኝ ሳይከፍል ብዬ በቃ ያቺ 5 ብር አለችኝ አልኳት 2-3 ብር ነች ምናምን መልስ ነበር ያን ሁሉ ሳንድዊች በልተን ያኔ ርካሽ ነበር መልሴን ይዤ ከዛ ልጁን አኮረፍኩት ቢያናግረኝ አልመልስ ከዛ ያደረገኝን ነገር ለእናቴም 3-4 ቀን አልነገርኳትም ትምህርት ቤት ሲያገኘኝ ጉድ ሞርኒንግ አክሊ ምናምን ሲለኝ ዝም ብዬ እሄዳለሁ what's wrong ምናምን ይለኛል ከዛ ቤት ደውሎን ጠይቋቸዋል ምን ሆኗል ሲላት ነገርኳት ኖ 5 ብር የሰጠው ለዚህ ነው this is deck street unless specifically ከፍላለሁ ካላለ ሁሉም ራሱ ነው የሚችለው ብላ
አስረዳችን። እንደሱ ባታስረዳኝ እንግዲህ ከዚህ ሰውዬ ጋር ተቀያይሜ መጨረሻ ላይ ሄጄ ስነግረው መጥቶ ነገረኝ፣ እሷም ነገረችው። ይቅርታ ከፍልል ነበር፣ አሁንም እንደገና ከፍላለሁ እንሂድ አለኝ። ግድ የለም ብለን ታረቅን። እና አንዳንድ ጊዜ ለምንድን ነው ብሎ ማሰብ ጥሩ ነው። የእኛ ካልቸር ብቻ ሌላውም ጋር አፕላይ ያደርጋል ብለን ማሰብ ይሄ ለምንድን ነው አገር ውስጥ ምን አይነት በዚህ አጋጣሚ አንድ ነገር ልንገርህ። አክቹዋሊ የባለቤቴ እህት ወጣት ሆና እዚህ ሀገር ትመጣለች ሃይስኩል። ከዛ እናት አባቷ መጥተዋል እና የምትኖረው ነጮች ጋር ነው። ስትመጣ ሰመር ነው ተገላልጣ መታለች እንደዚህ። እና ስትመጣ ቤት እናትየዋ እንዴት እንደዚህ የሆነች ትመጫለሽ ብለው እንደው ተቆጡ። ከዛ አባትየው ቀስ ብሎ ከላይ መጡና ምንድን ነው የምትጫጫወት አሉ። እንዴ አዩት እንደዚህ ሆና እንዴት ለብሳ ትሄዳለች? ገና የሃይስኩል ተማሪ እንደዚህ እንዴት ታደርጋለች ስል ቆይ 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 አሉ። የሀገሩ ሰው በሷ እድሜ ያሉ እንደዚህ ይለብሳሉ? ይፈቀዳል? አዎ። ታዲያ እንደ ሀገሩ መሆን ነው አሉ። እኚህ ሰውዬ እንግዲህ የ60 ያኔ 6 ዓመት ገደማ የነበሩ ሰው ናቸው። እንደዛ ማሰብ ያስፈልጋል። ከመጣበት ካደክበት ቦታ ሌላ ቦታ ስትሄድ የዛን ሀገርም ካልቸር አዳፕት ማድረግ ያስፈልጋል። እኔ ግን ተደጋገመብኝ ሳልማር ብዙ ነገሮች ዋና ጊዜ ኮሌጅ ኤክስፒሪየንስ ላይ ልጠቅስ እችላለሁ። ሌሎች በጣም እንትን ነው። እኛም አሁን እዚህ ያለነውም የቆየነውም ጓደኛ ይዤና እራት ጋብዘህ እንብላ እራት ካልኩኝ መጋበዝ እንዳለብኝ ነው የሚሰማኝ። በልጆቻችን ግን እንደሱ አይደለም ኮምፕሊትሊ። እና አገሩም ደግሞ እንደሱ አይደለም። ልክ ነው። የሚገርም ታሪክ ነው። እስኪ እንደው ዲፕ ወደዚህ አሜሪካን ሀገር ከመግባታችን በፊት እንደገና እንደው ይቅርታ አድርጉልኝ ልመልሶት ወደ ኢትዮጵያ። ንጉሱ ጋር እንዴት ነው እሱ የቀረቡት? እስቲ ንጉሱ ጋር የመቅረብ አጋጣሚ ነበር? አዎ ጥሩ ሪሰርች አድርገሃል ማለት ነው። ግን ንጉሱ ጋር የቀረብነው 11ኛ ክፍል ሆኜ የዳግማዊ ምኒልክ ትምህርት ቤት ስቱደንት ካውንስል ፕሬዚዳንት ነበርኩ። ያኔ ጥላውን ግዛው በተገደለ ጊዜ ነው ማለት ነው። እና በጣም ስቱደንት ሙቭመንት በጋለበት ጊዜ ነበርና ትምህርት ቤቶች ተረበሹና ብዙ ትምህርት ቤቶች ተዘጉ። አልተዘጉም በመንግስት ግን ተማሪዎቹ አንገባም አሉ። እና የተማሪዎችን ሊደርስ የተፈሪ መኮንን፣ ፕሮፌሰር አወይቱ ሲሜሶ፣ ከሉል መኮንን፣ ሚካያስ የሚባል ጃርሶ የሚባል ካስፋዋሰን ምናምን ከየቦታው ተለቅመን ጀነራል ይልማ ሽበሺ ኦፊስ መጣንና እሳቸው አናገሩና እናንተ የተማሪዎች ሊደሮች ናችሁ፣ ተማሪዎቹ እንዲገቡ የምትፈልጉ እንዲገቡ ከፈለጋችሁ እኔ ንጉሱ ጋር ወስዳቸዋለሁ፣ ጥያቄያችሁን ታቀርባላችሁ አሉን። እሺ አልንና በሉ ጻፉ ተባለ። 1-2 ሰው ተመርቶ ተጽፎ መጣ። በሉ እስቲ አሁን አንብቡልኝ አሉ። ሲነበብ እንደዚህ ይደረግልን፣ ይሄ ካልተደረገ የታሰሩት ካልተፈቱ ምናምን አንገባ፣ መጽሐፎቻችን እንደዚህ ካልሆነ አንገባ ምናምን የሚል ከረር ያለ ነገር ጽፈን መጣን። ወጣቶች አዳመጡና ከናንተ መካከል ንጉሱ ፊት ቀርቦ እንዲህ ካላረጉ እንዲህ አላረግም ብሎ ደፍሮ የሚናገር ማን ነው ሲሉ ሁላችንም ዝም ስንል አንድ ዘራብሩክ የሚባለው በኋላ የጃንሆይ እንትን ቀለም ቀብቶ ወጣ የሚባል የጀነራል ልጅ ነው። እሱ እጁን አወጣ። ከዛ ሲያዩት አወረደ እጁን፣ ደነገጠና ከዛ እኔም መመክራቸው ባሉ ሂዱና እንደገና ጻፉት፣ በለሰለሰ እንትን ጻፉት ተባለ። እንደገና አለስልሰን መጣን። ከዛ ነበብንላቸው። አሁን ጥሩ ነው በቃ ምሳችሁን በልታችሁ ቤተ መንግስት ወስዳቸዋለሁ አሉን። ምን ትፈልጋላችሁ ሲባል ይሄው ዘራብሩክ የሚባለው ፒዛ አለ። እኔ ፒዛ ምን እንደሆነም አላቅም ያኔ። ሁላችንም እሺ አልን። ከዛ ፒዛው ታዘዘ፣ መጣ፣ በላን እና ከዛ መኪና መጣና ቤተ መንግስት ሄድን። ቤተ መንግስት ከገባን በኋላ ጃንሆይ ኦፊሳቸው ቁጭ ብለዋል።
ኤግዝ ኤክሰለንስ አክሊሉ ሀብተወልድ ነበሩ። የእሳቸው ወንድም አካለ ወርቅም የትምህርት ሚኒስቴር ነበሩ። በቀኝ ናቸው። እኛን መጀመሪያ ሌላ ሩም አስገቡና ፕሮቶኮል አለ፣ ዝም ብለህ አትገባም። አስተማረን የሆነ ወታደር 3 ጊዜ ወደፊት ሄዳችሁ እጅ ነስታችሁ እንደዚህ ነው የምትገቡት እና ምናምን ተብለን ትሬን ተደረግን። ከዛ በቃ ግቡ ተባል። እንደተባል ነው አድርገን ገባን እና ልዩ ልዩ ጥያቄዎች ምንድነው ተባለ መጠየቅ ጀመርን። አንድ አሁን ካሊፎርኒያ ያለ ዶክተር ኃይሉ ይባላል። እሱ ሲጠይቅ ለጃንሆይ ጃንሆይ እኛ አሁን እንኳን ብንማር መጽሐፍቶቻችን የዛሬ 50 ዓመት የታተሙ ናቸው፣ አስተሳሰባችን ወደኋላ ነው፣ አዲስ እንኳን መጽሐፍ የለንም ሲሉ እሳቸው አዩትና ጻፉ ምናምን። ሌሎችም ልዩ ልዩ ጥያቄ ጠየቅንና በመጨረሻ አንድ ሰው የታሰሩት ልጆች ያለምንም እንትን እንዲፈቱ እንፈልጋለን ሲል ጸሐፊ ትእዛዝ አክሊሉ ይሄንን ግርማዊነታቸው ከመመለሳቸው በፊት እኔ ልመልስ ብለው ተነሱ። ቆመው አሳ ከባህር ሲወጣ ምን ይሆናል አሉን። ሁላችንም ዝም አለን። ስለዚህ አሉና አሁን እነዚህ ልጆች ፍርድ ላይ ይደርሳሉ። ጃንሆይ ከፍርድ በኋላ ይቅርታ ሊያደርጉ ይችላሉ እንጂ ከፍርድ በፊት ገብተው ሕግ አይጥሱም እና ይሄ አሁን ሊመለስላቸው አይችልም እና ከዛ አዘንን ሁላችንም። ሌላ ጥያቄ አላቸው ወይ ሲሉን የለንም አለን። ምክንያቱም ዋናው ጥያቄያችን እሱ ነው። የለንም አልንና በቃ ጨረስን ብለን ዞር ብለን ያው መልካችንም እንዳኮረፈ ሰው ሆኖ ልንሄድ ስንል ተመለሱ። ጃንሆይ የሚሰሙ ይመስለኛል፣ ጸሐፊ ትእዛዝም የሚሰሙ ይመስለኛል። ወታደሩ መጣና የለ ተመልሳችሁ ስትወጡ ቴሌቪዥን እያያችሁ እያጨበጨባችሁ እየሳቃችሁ ነው የምትወጡት አለን። ሁሉን ነገር የመጣችሁበት እንትን እንደተሳካ ከዛ ተመለስን። ሁላችንም ልጆች ነን፣ 11ኛ 12ኛ ክፍል ገደማ ያለንን ሁላችንም እንግዲህ 17 18 ዓመት ልጆች ነን። የታዘነውን ከዛ እየሳቅን ቴሌቪዥኑን እያየን እያጨበጨብን እየሳቅን ስንወጣ እንዳውም ፎቶግራፍም አለ እንትን ኢትዮጵያን ሄራልድ ላይ ወጣ፣ ኮፒውም አለኝ። ከዛ ወጣንና እየሳቅን ሄድን። ማታ በኒውስ በቴሌቪዥን ወጣው ተማሪዎቹ ደስ ብሏቸው እንደዚህ ተመልሰዋል ምናምን የሚል ነገር ወጣ። ከዛ በነጌታው ተማሪዎች በያለንበት ዕቃ ሊበሉን ደረሱ። እናንተ ነጭ ለባሾች ሄዳችሁት ራሳችሁን ሸጣችሁ ምን አግኝታችሁ ነው እንደዚህ ስትገለፍጡ የነበረው ምናምን አናናግራሉን። ስቴጅ ላይ የሆነ ስንገልጽ ያም ሆነ ገለጽንላቸው። አንዳንዶቹ ተገደው ነው እንደሱ ያደረጉት ዝም በል ምናምን እየሏቸዋል። ግን እንደዛ ሆኖ አለፈ። ብዙ ጊዜ ትንሽ ፈጀ እንጂ ያው ተማሪዎቹ መጨረሻን ተመልሰው ገቡ። ትልቅ ነገር ነው። ግን ያው እንደተባለው እንግዲህ ለሚዲያና ለፓብሊኩ የተደረገው ነገር ተማሪዎቹን አስቆጣ ትንሽ እናንተ ደስ ተመለሱ። አዎ እንግዲህ ተማሪዎችም አላወቁም። እኛ ምን የሚያስደስት ነገር ተማሪዎቹ አልተፈቱም። ምን የሚያስደስት ነገር ተነግሯቸው ነው እንደዛ የምትስቁት ምናምን አሉና ነገሩን አላወቁም እነሱ። አቶ አክሊሉ ይገርማል። እንግዲህ ለዜጋ መቆምን የጀመሩት ከኢትዮጵያ ጀምሮ ነው ማለት ነው። ወደዚህ ሀገሩ እንመጣለን፣ በሰፊው እንነጋገራለን። ብዙ ነገር ትልቅ ነገር ነው ይሄ። መቼም ትልቅ አኮምፕሊሽመንት ነው። ሁኔታው 100% ባይሳካም ወደፊት ተሳክቷል ቆይቶ አይደለም እንዳሉኝ። እስኪ አሁን ደግሞ ወደዚህ ሀገር እንግዲህ ልመልሶትና ኦብራያን ሃይ ስኩልን እንግዲህ ኮሜንስመንት ስፒች ሰጥተው ተጠናቀቀ፣ ጨረሱ። ከዛ በኋላ ኮሌጅ ህይወት ተጀመረ ማለት ነው። አዎ እንግዲህ ኦበርሊን ሃይ ስኩል እንደጨረስኩኝ ይሄ ፕሮግራሙ የአሜሪካን ፊልድ ሰርቪስ ወደ ሀገር መመለስ አለበት። በጄዋን ቪዛ ነው የምትመጣው፣ በግድ መመለስ አለበት ሁሉም ሰው። ተመልሰን ያው ማትሪክ ተፈትነን ስለነበረ ዩኒቨርሲቲ ገባን።
ዩኒቨርሲቲ ገባና አንድ ሴሜስተር እንደተማር እኔም 4 ኪሎ ነበሩ ፊዚካል ሳይንስ። እንደገና ትምህርት ቤቱ ተዘጋ። ምክንያቱም እኔ አሁን ሃይ ስኩል ጨርሼ ነው የመጣሁት አሜሪካ። ደገምኩ ማለት ነው ሲኒየር ይሬን እዚህ። እንደገና እዛ ሲሄድ እኔ የምበልጣቸው ልጆች ሁሉ 1 ዓመት ከኔ በፊት ሆኖ ጠበቁኝ። እንደገና አሁን ሲዘጋ ደግሞ 2 ዓመት ሊጠፋ ነው። ከዛ እዚህ ኬዝ ዌስተርን ሪዘርቭ ዩኒቨርሲቲ የሚባል አለ ኦሃዮ። ፕራይቬት ስኩል ነው። በጣም ጥሩ ትምህርት ቤት ነው። በዛን ጊዜ እንደ ኤምአይቲ፣ ካርኔጊ ሚላን፣ ስቲቨንስ ኢንስቲትዩት ኦፍ ቴክኖሎጂ ጋር የሚወዳደር ነው እና ሃይ ስኩል ሆኜ የሆነ ሂሳብ ፈተና ተፈትነን ትንሽ ጥሩ ግሬድ ያመጣ ነው አንድ 7 ጥቁሮች ጋብዘውን ነበር። እኔ ደግሞ ኬዝ ዌስተርን ሪዘርቭ ዩኒቨርሲቲ የሚባለው በጣም ስሙ ረዝሞብኝ ብዙም ኢንተረስት አላሳየውም። ሄደን ጎብኝተን አይቼዋለሁ። ከዛ ኢትዮጵያ እንዳለውኝ ትምህርት ቤቱ ተዘግተዋል፣ ትራንስክሪፕቴንም ከሃይ ስኩል ወስዳችሁ ለኬዝ ዌስተርን ሪዘርቭ አፕላይ አድርጉልኝ ብዬ አሜሪካን ቤተሰቦችን ጠየኳቸው። አፕሊኬሽን ፎርም ምናምን ላኩልኝ። ያኔ እንግዲህ በሜል ነው የምታደርገው። ከዛ ሌሎችም ትምህርት ቤት አፕላይ አድርጌ ነበር። መጀመሪያ ስኮላርሽፕ የሰጠኝ ኬዝ ዌስተርን ሪዘርቭ ዩኒቨርሲቲ ነው። ቴሌግራም ደረሰኝ እና በጣም ደስ ብሎኝ በቃ ዩኒቨርሲቲ በራፍ ላይ ቁጭ ብለን ነው። ይህንን ደግሞ ከ10-12 ዓመት በኋላ ነው የሚነግረኝ እና በራፉ ላይ በጣም ደስ ብሎኝ ልጆችን ምን ብያቸዋለሁ? እኛ ተምረን መተን እናስተዳድራቸዋለን፣ እናንተ ባንዲራችሁን እየያዛችሁ እየጨዋችሁ ጠብቁን ብዬ በቀልድ ነው ያልኩት። ከዛ ልጁ በኢህአፓ ገብቶ በሱዳን ጫካ ውስጥ ኖሮ ምናምን ከስንት ዓመት በኋላ አሜሪካ ይመጣል። ስለ አንተ ነበር ሁልጊዜ ጫካ ውስጥ ለመሆኑ ምን ላይ ደረስክ እንደዚህ ብለህን ሲለኝ በጣም ለማስተዳደር ሬዲ ነው ተዋሁን እና እንደሱ አይነት ነገር አለ። አንዳንድ ሰው አይረሳም። አንዳንድ ለቀልድም የተባለው ነገር እንደዛ ነበር። እና ወደ አሜሪካ ሀገር ተመልሰው መጥተው ያን ኮሌጅ ጆይን አደረጉ ማለት ነው። ከዛ በኋላ ኮሌጅ እንግዲህ በአሜሪካ ፊልድ ሰርቪስ እንመጣ እንዳልኩ ኤሴ ኮንቴስት አለ። መጀመሪያ ስጽፍ ኢትዮጵያ በአግሪካልቸር ብዙ የዳበረች ነበረች እና አንደኛ አግሪካልቸራል ኢንጂነሪንግ ማጥናት እፈልጋለሁ ሀገሬን ለመርዳት ብዬ ጻፍኩ እና 500 ወርድ ይሁን 1500 አላቅም ብቻ የሚጻፈው ብዙ መጽሐፍ ስላልቻልኩኝ ይሄ ካልተሳካ ብዬ ደግሞ አስተማሪ መሆን ነው የምፈልገው እና ሲቪል ኢንጂነሪንግ አጥንቼ ሀገራችንን መገንባት እፈልጋለሁ የሚል ነገር ነው የጻፍኩት እና እንትኑ ሞላልኝ ማለት ነው። በዛ ምክንያት መጀመሪያ የጻፍኩት አግሪካልቸራል ኢንጂነሪንግ ስለሆነ ዊስኮንሰን የላኩኝ ትልቅ ፋርም ነው። ሰዎቹ ወደ 3000 ኤከርስ ምናምን ያላቸው ኢንተርናሽናል ኤክስፖርት የሚያደርጉ ሰዎች ናቸው። እዛ ፋርም ላይ የገባሁት ስለ ፋርሚንግ እንዳውቅ ነው በጻፍኩት መሰረት በኋላ ኢትዮጵያን ለመርዳት እና እዛም ሆኜ ብዙ ሌሎችም ኤክስፒሪየንስ ነበሩኝ። ግን ከዛው በኋላ ኦቨርሊን መጣሁኝ። ኦቨርሊን ደግሞ ኮሌጅም መማር ትችላለህ ከፈለክ ብዙውን ክሬዲቶቹን ሂሳብ፣ ፊዚክስ ምናምን ተፈትኜ እንትን ስላልኩኝ ክላስ አልወስደው ነበር ሃይ ስኩል ውስጥ እና አፍሮ ሃውስ የሚባል ኦቨርሊን ኮሌጅ ዝም ብዬ እየሄድኩ ከጥቁሮቹ ጋራ ስለ ሙቭመንታቸው ምናምን ነበር የማወራው እና ኦቨርኦል በጣም ጥሩ ኤክስፒሪየንስ ነው። በሱ እድል ባላገኝ ተመልሶም የመምጣቱ እድል አይኖረኝም ነበር። በሲቪል ኢንጂነሪንግ ነው ግራጁዌት ያደረጉት? እንደሱ ደግሞ እሱም ራሱ የቻለ ታሪክ አለው። አንደር ግራጁዌት ሲቪል ኢንጂነሪንግ ስትራክቸርስ ተማርኩኝ። ከዛ ልክ ግራጁዌት ልናደረግ ስንል ያው ደርግ ገብተዋል። የካርተር አድሚኒስትሬሽን ኢትዮጵያውያኖች እዚህም መቆየት ትችላላችሁ፣ መስራት ትችላላችሁ ምናምን አሉ።
ሲሉ እና እኔ የነበርኩበት ትምህርት ቤት ኢንጂነሪንግ ውስጥ ከፍሬሽማን እስከ ሲኒየር 12 ጥቁሮች ነበር። እኔ ፍሬሽማን ሆኜ አንድ ናይጄሪያዊ እኔ ነበር፣ አንድ ጥቁር አሜሪካዊ። እኔ ብዙ ጥቁር አልነበረም ኢንጂነሪንግ ውስጥ። በዛ ምክንያት በየሰመሩ ጥሩ ስራ እናገኝ ነበር። የታወቁ ካምፓኒዎች ሰመር ኢንተርንሽፕ ምናምን። አሁን ግራጁዌት ስናደርግ እንዳውም ከደርግ መንግስት ደብዳቤ ደረሰን። ሲኒየር የሆናችሁ ወደ ሀገራችሁ የምትገቡ ከሆነ የ1 ዓመት እንከፍልላቸዋለን፣ ተመልሳችሁ ስራ እንሰጣቸዋለን ምናምን የሚል ደብዳቤ ደረሰን። እኛ ደግሞ ያኔ ፒኤችዲ አግኝተን ተመልሰን አስተማሪ ነው የምንሆነው እያል ነበር የምናስበው። እንዴት ነው ይህን ነገር ምናምን ስንል በቃ የኢትዮጵያ ሁሉ እንዳውም አትላንታ በዛን ጊዜ 4-5 ሰው ነበር። ያ ፍቃድ ሲፈቀድ ከዲሲ ከምን እንደ ኤክሶደስ ሄደ ኢትዮጵያዊ ሁሉ በየቦታው ስራ ለማግኘት ምናምን። እና እኔም እንዳጋጣሚ ዳው ኬሚካል ሰራ ነበር። ከዛም በፊት አልኮል አሉሚኒየም ካምፓኒ ሰርቻለሁ እና ድራፍቲንግ ምናምን ነበር የምሰራው። ከዛ ግራጁዌት እንዳደረግኩኝ ዳው ኬሚካል ቀጠሩኝና አድቫይዘር ይጠራኝና አንድ ኤሮስፔስ ካምፓኒ ያለች እና ላንዲንግ ጊር የኤርክራፍት ላንዲንግ ጊር ኢንቨንት ያደረገ ካምፓኒ ነው። ትንሽ ክሊቭላንድ ማቲክ ይባል ነበር። እዛ በጣም ደስ ይልሃል፣ እዛ ብትገባ ስትራክቸራል ነገር ስትሬስ አናሊሲስ ትሰራለህ እዛ ምናምን አለኝ እና ላከኝ። ኢንተርቪው አደረኩ፣ ተቀጠርኩ። እንደተቀጠርኩኝ እንግዲህ ሲቪል ኢንጂነሪንግ ብዙ የማይንቀሳቀስ ነገር ነው የሚሰራው፣ ቢልዲንግ ስትራክቸርስ፣ ብሪጅስ ምናምን። ላንዲንግ ጊር ደግሞ ዳይናሚክ ነገር አለበት፣ ሃይድሮሊክስ፣ ዳይናሚክስ ብዙ ነገር አለበት። ኮምፕሊኬትድ ነው እና ኢንተርቪው ሳደርግ ቢ1 ቦምበር እየተሰራ ነበር እና ከላይ ታወር አለ። ድሮፕ ቴስት ሲያደርጉ ከነቲክ ኤነርጂ እንደዚህ ሆኖ ፖቴንሻል ይሆናል እንደዚህ ምናምን እያሉ ሲሉ በቃ እኔ ሳይንቲስት ልሆን ነው እዚህ ገብቼ ብዬ ተቀበልኩ። ዳው ኬሚካል ሪዛንም ሳላደርግ ቀረው እዛ ገባው። ልክ እንደገባው ግራጁዌት ስኩል ሂድ ሲሉኝ ኢንጂነሪንግ ሜካኒክስ አጠናው። ማለት ሞር ሜካኒካል ኢንጂነሪንግ እንዲረዳኝ ብዬ ነው። ምክንያቱም ብዙ ሊንኬጅስ አሉ ላንዲንግ ጊር ሲስተም ውስጥ፣ ሙቫብል ነገር አለው፣ ሃይድሮሊክ ሲስተም አለ ምናምን። ስትራክቸራል ኢንጂነሪንግንም እያጠናከሩ ብዙ ነገሮች አሉ። ስትራክቸራል ኢንጂነሪንግ ሲባል በላንዲንግ ጊር ውስጥ ብዙ ነገሮች አሉ ነው። ፋቲግ አናሊሲስ፣ ስታቲክ ሚሉታል፣ ፍራክቸር ሜካኒክስ ምናምን እና ግራጁዌት ስኩል ያንን አጠናከርኩና ትምህርት መስሪያ ቤቱ ነው የከፈለልኝ። በዛው ቀጠልኩ ለነሱ መስራት ማለት ነው። ብዙ አመት ሰሩ እዛ? ብዙ አመት ሰራው። በዛ ላይ አገባው። በ27 ዓመት ሲሆነኝ አገባው። ልጆች ተወለዱ። ያ ካምፓኒ ሲሸጥ ሲለወጥ እዛው ቁጭ ብዬ 8 ካምፓኒ እንደሰራው ይመስላል አሁን ብናገር ማለት ነው። ከክሊቭላንድ ኑማቲክ፣ አይሲ ኢንዱስትሪስ ሆነ፣ ከዛ የሆነ ሆልዲንግ ካምፓኒ ወሰደው፣ ከዛ ጉድሪች ኤሮስፔስ ወሰደው፣ ከዛ ዩናይትድ ቴክኖሎጂስ ወሰደው፣ ከዛ ኮለንስ ኤሮስፔስ ሆነ፣ ከዛ ሬቲዮን ሆነ እና ዩናይትድ ቴክኖሎጂስ እና ኮለንስ ጊዜ ሪታየር አደረግኩኝ። ኦልቱጌዘር ስትሬት እዛ ወደ 41 ዓመት ሰራው። ከዛ ሪታየር አድርጌ ደግሞ በኮቪድ ጊዜ ቀጥረውኝ የባንግሎር ኢንዲያ ኢንጂነሮች ትሬን አደረግ ነበር በዙም ለ3 ዓመት። ጠቅላላው 44 ዓመት ይሆናል ገደማ ሰርቻለሁ። ቀላል ጊዜ አይደለም እንግዲህ ይሄ ኢንጂነሪንግ ባክግራውንድ እና የሰሩበት አካባቢ ስመለከተው ፕሮፋይሎን ደግሞ አብዛኛው የኮሚኒቲያችን ነዋሪ የሚያውቀው ነው። በርካታ ኮሚኒቲ ኦርጋናይዜሽኖች ላይ ትልልቅ ሊደርሺፕ ቦታዎችን በመውሰድ እና ኃላፊነቶችን በመቀበል ያገለግላሉ ያሉት። እንደው ይሄ የኢንጂነሪንግ ባክግራውንድ
እንደው የጠቀመው ነገር አለ ወደዛ እንዲሄዱ? ያ ከየት መጣ? እንዴት ወደዛ ሞር ደግሞ እስኪ በሌላ በስፔር ታይሞት እንደዛ አይነት ነገር ላይ ያደርጉ? ሁለቱንም እንግዲህ በኮሚኒቲ ሰርቪስ ማለት ከሃይስኩል ጀምሬ ማደርገው ነገር ነበረ። ግን የኢንጂነሪንግ ትምህርቱ የሚሰጠው ለኮሚኒቲ ነው። ክሪቲካል ቲንኪንግ ስኪልስ ይሰጣል፣ ቲም ወርክ፣ ደግሞ የታይም ማኔጅመንት ያስተምራል። እና ኮሚኒቲ ውስጥ አንድ ሰው ሲሰራ የሚሰራው ኮሚኒቲ ብቻ ለመርዳት ሳይሆን እዛ ኮሚኒቲ ውስጥ ያለ ሰው ከኮሚኒቲ ጋር የተሳሰረ ነው። ያን ኮሚኒቲ በመርዳት ሁሉም ሰው ከነበረበት ከፍ ይላል ማለት ነው። ለምሳሌ ኢሚግራንቶች ይመጣሉ ከኢትዮጵያ፣ ወይም ተማሪዎች አዳዲስ ይመጣሉ። ግራ ይገባቸዋል። እኛ እንደ ቅድም ከተናገርኩት ከአሜሪካኖች ጋር ኖረን ስለምናቅ ሲስተሙም ገብቶናል። አዲስ ይመጡና ማንንም አያውቁም። ቤት ተከራይተው አብረው ይኖራሉ። የት ሶሻል ሴኩሪቲ የት ምንም ነገር አያውቁም። እና ግን ኮሚኒቲያችን ውስጥ ናቸው። እና ብዙ ጊዜ የምንሰራው ደግሞ ከአሜሪካን ነጮች ጋራ ነው። ባለሁበት ቤትም ቦታ እነዚህን ልጆች ምን የት እንደሚማሩ ምን እንደሚማሩ ምክር ስንሰጣቸው ይረጋጋሉ። ኮሚኒቲያችን አንድ ላይ ከፍ ይላል ማለት ነው። ዲፕሬስ የሆነ ግሩፕ እና አፍሉንት የሆነ ግሩፕ አይኖርም። ሁሉም ከፍ ይላል። እና ኮሚኒቲ ሰርቪስ ያው መጀመሪያ ቮለንተሪዝም ነው። ኮሚኒቲ ሰርቪስ ከቮለንተሪዝም ሰብሴት ነው ማለት ነው። ቮለንቲር የሚያደርግ ሰው አንደኛ ራሱን ይሻሻላል። ከብዙ ሀገር ሰዎች ጋር ትሰራለህ፣ ከኮሚኒቲ ጋር ትታወቃለህ። ሳይኮሎጂ ምን እንደሚያስቡ ታውቃለህ። ፖለቲካል ኢንክሊኔሽናቸውን ታውቃለህ። ብዙ ነገር ይረዳል። ዊን ዊን ሲቹዌሽን። እና በጣም ሬኮሜንድ አደርገዋለሁ። እኔ ብዙ ቦታ ተካፍያለሁ፣ ግን ልክ እንደ ከኑሬ ጋር የተዋሃደ ነገር ነው። እና አሁን እየሸመገልን ስንመጣ ትንሽ እየቀነስን መተናል። ግን አሁንም አለ ብዙ አለ። እስኪ እንደው በከፊል እንደው የተወሰኑትን እናንሳና ዋናውና ትልቁን ብዬ እንደው በጭንቅላት የማስበውን እርሶ ፋውንዲንግ ቦርድ ሜምበር ነው ለሲድ ኦርጋናይዜሽን ራይት? ሲድ ኢዝ ሶሳይቲ ኦፍ ኢትዮጵያን ስታብሊሽድ ኢን ዳያስፖራ። በአማርኛ ደግሞ ከባድ ትርጉም ነው ያለው። የአማርኛ ቃላት ብዙ ጊዜ ካላነበብኩ እንኳን አንዳንዴ ማህበረ ግዩራን ዘረ ኢትዮጵያ። ሲድ እንዴት ተቋቋመ? እስኪ እንደው ትንሽ ይሄንን ቢሰጡን እና ስሙስ እንዴት ወጣ? ሲድ የሚባለው እንግዲህ አሁን ጓደኞች አሉን። በእድሜ ትንሽ ልንላይ እንችላለን፣ ግን 4-5 የሚሆኑ ጓደኞች ኦሃዮ ከልጆቻቸው ጋር ካምፕ አድርገን ተገናኘን። በዛን ጊዜ በምንገናኝ ኖሮ ለብዙ ጊዜ ሲድን ፕሬዚዳንት ሆነው ያገለገለው ዶክተር መላኩ ላቆ የሚባል እኔ አንደርግራጁዌት ሆኜ ግራጁዌት ስኩል የኔ እንትን የነበረ ግሬደር የነበረ ኢንጂነር ነው። እሱም ወንድማገኝ ተፈራ፣ ለዩፒኤስ የሚሰራ ተስፋዬ አሁን አርፏል፣ ለገነት ይበለው። ተስፋዬ ኃይሌ ያረጋል የሚባል ከካሊፎርኒያ አለ። 4-5 ሆነን በኋላም ደግሞ ሻውል በየነ የሚባል ጆን አረጉን። ግን እንደተሰበሰብን የሲድ የሚባለውን ነገር ስሙን ይዘው የሆነ ነገር ምን እንደሚሰራ አላወቁም። ግን ይሄንን ካምፒንግ እንደዚህ እኮ ኢትዮጵያኖች ኢንጆይ ላያደርጉ ይችላሉ። ብዙ ነገር አለ የሀገር የሚሰጠውና እንደዚህ አይነት ያለውን አገር ውስጥ ያለውን ልክ ጆሾቹ ጆሽ እንደ ዲያስፖራ የሚባለው ለእነሱ ነው ይመጣል። ጆስ እንደ ዲያስፖራ እነሱ እንደሚያደርጉት እኛም ብናደርግ ሪሶርሱን ብንጠቀም በየቦታው መናፈሻም ሆነ ካምፒንግም ሆነ ትምህርት ቤትም ሆነ ጥሩ ነው ለኮሚኒቲያችን። እና
ተብሎ ሲናገር ዶክተር መላኩ እንዲያውም ስም አለኝ ሲድ ብዬ ተቀምጧል አለ እና ሶሳይቲ ኦፍ ኢትዮጵያ ስታብሊሽ ኢን ዳያስፖራ ምናምን አለ። አይ በጣም ጥሩ ነው፣ እንግዳውስ ምን እናርግ ስንል ወጣቱን ትውልድ ማበረታታት ነው የሚያስፈልገን። ጆሾቹ ለምሳሌ ከራሳቸው ኮሚኒቲ ሮል ሞዴሎች አሏቸው። እነዛን እያዩ ያድጋሉ። ጠንካራ ኮሚኒቲ ያላቸው እና እንደዛ አይነት ነገር እኛም ብንፈጥር ጥሩ ነው እና በወጣቶቹ እንጀምር። ለወጣቶቹ ደግሞ ምን አይነት ምሳሌ ይሆናሉ የምንለው ከሀገራችን አኮምፕሊሽ ያደረጉ ወይንም ስለ ሀገራችን የሚያውቁን ሰዎች እያከበርን እነሱ ፊት ለፊት የሚጠበቅባቸውን አደራ እንዲያዩ እናደርጋቸዋለን በሚል ጀመርን። በስንት ዓመተ ምህረት ነበር ይሄ? እንግዲህ ኦፊሻሊ የተጀመረው 1993 ነው። ከዛ 2 ዓመት ቀደም ብለን ነው ሀሳቡ የመጣው። ግን እንዴት እንደምንጀምር ስላላወቅን እስቲ ይሄድ እንደሆነ አይሄድ እንደሆን በራሳችን እንጀምራለን እና አንደኛው ቦርድ አባላችን ፋውንዲንግ ቦርድ አባል አሁን አረፈ ያልኩ እሱ ብዙ ዘመዶቹን አስመጥቶ ነበረ። በኮሚኒቲው ብዙ ነገር ሰርተዋል እና ለምን እሱን አናከብረውም? ሌላው ደግሞ የኔ ልጅ አለች 8ኛ ክፍል ነበረች ያኔ ብዙ ስለ ብላክ ሂስትሪ ማንት ምናምን ብዙ ነገር አስቀይራለች። የነበረችበት ካቶሊክ ትምህርት ቤት ነበረች። እሷን ይዘን በራሳችን ጀምርና ከሰራ እንቀጥላለን፣ ካልሰራ በዚሁ በቤተሰብ ይቀራል ብለን በዛ ጀመርን። አንድ እሷን ከ8ኛ ክፍል ለመጀመሪያ ጊዜ ለመጨረሻም ጊዜ እሷ ብቻ ነች ከ8ኛ። ከዛ ሰው መጥቶ በቃ በጣም ደስ አለው። ብዙ ሰው አልነበረም፣ አንድ 40-45 ሰው ምናምን ነበር። እዚህ ኤቲካል ሶሳይቲ ነበር ያደረግነው። ከዛ በአመቱ ትንሽ እያሻሻለን ስንሄድ በቃ አሁን ለኢትዮጵያ ጥሩ የሰሩ የተባሉትን ማንኛውም ይሁን ነጭም ይሁን ጥቁር እናከብራለን። ተማሪዎችን ከሃይ ስኩል ጎበዝ የሆኑትን እንደ ምሳሌ አድርገን ካመጣናቸው ትንንሾቹ ልጆች ደግሞ እዛ ኦዲየንስ ውስጥ ካሉ እነዛን ተመልክተው 3 ጀነሬሽን እንደማለት ነው ይሰራ ይመስለናል ብለን ተነጋገርና በዛ ጀመርን እና አሁን ሀሳባችን ምንድነው? ያኔ እነዚህ ልጆች በጣም ጎበዞች ስለሆኑ እዚህ ሀገር ትልቅ ደረጃ በሚደርሱበት ጊዜ ዲሲዥን ሜኪንግ ፖዚሽን ኢትዮጵያን ፌቨር ማድረጋቸው አይቀርም እና በያሉበት መስክ ከዚህ ኮሚኒቲው አደራ ብሏቸው በወጣትነታቸው እንትን ካሉ ይቀረጽባቸዋል ተብሎ ተጀመረ። እንዳልነውም ብዙ ሰክሰስፉል ሆነናል። አንዳንዶች ኢትዮጵያ ሄደው መልታይ ሚሊዮነር የሆኑ አሉ። ከሃርቨርድ ከምን ተምረው ኢትዮጵያ አግብተው ወልደው የሚኖሩ አሉ። በሲድ እንትን ያሉ እዚህም እና ዮሐንስ አብርሃም አለ፣ ስፔስ ኤክስ ውስጥ የሚሰሩ አሉ፣ ብዙ ቦታዎች የተሰማሩ አሉ። ግን ሪሶርስ በማጣታችን ምክንያት እነዚህን ሰዎች አንድ ላይ ሰብስበን የት ናቸው ምን ላይ ደረሱ የሚለውን ነገር አንድ ቀን በሰፊው ለማድረግ እንፈልጋለን። ምን አደረጉ? ውጤታችን ምንድን ነው? ለኢትዮጵያ ምን ያደረጉት ነገር አለ? ራሳቸውስ እንዴት ነው ምሳሌ የሆኑት ምናምን የሚለውን ማድረግ እንፈልጋለን። እኛ የሞቱትንም የተረሱትንም እያነሳን ያው ሀገራችን እንግዲህ ከሞተ በኋላ ነው አቶ ከሌ ደጃች ከሌ በጣም ጥሩ ሰው ነበሩ ብሎ ታሪካቸው በጥሩ የሚነሳው። ግን የሞተው የተረሳውንም አንስተን እናከብራለን ማለት ነው። ይሄ ማለት ምንድነው? ሌላውን ያንን አይቶ ኢንከሬጅ ሆኖ ኢንስፓየርድ እንዲሆን ነው እና እንትናችን እስካሁን ድረስ ያው የህዝቡ ድጋፍ ያስፈልገናል። ግን 32ኛ ዓመታችንን አሁን እናከብራለን።
እና ቀላል ጊዜ አይደለም። 32 ዓመት ሙሉ ይሄን ዴዲኬትድ ሆኖ ኮሚኒቲያችን ውስጥ ይሄን ነገር ማድረግ ሲድ አሁን በኢትዮጵያም በሁሉም በመላው ዓለም የሚታወቅ ነገር ነው ኦርጋናይዜሽኑ በብዛት እና ይሄ በእውነት በጣም በጣም ትልቅ ነገር ነው። ሪሶርሱ ሲገኝ ደግሞ እነዚህንም ልጆች አሁን ትልልቅ ፖዚሽን ላይ ያሉትን ልጆች ሰብስቦ እንደገና እንዴት ነው ማለቱ ጥሩ ነው ማስታወሱ አርገውትም ከሆነ እስካሁን ያረጉትን ካላረጉም ደግሞ እንዲያርጉ እንጂ የሚለውንም ማስታወሻ ይሆናል። ከሲድ በኋላ እኮ ብዙ ሌሎችም ፕሎሪፈሬት አድርገዋል። ለምሳሌ ቢቅላ ፋውንዴሽን ካናዳ ያለው እኛ ጋር መጥተው ነው ከኛ ተምረው ነው መጥተው ባዮሎጂያችንን አካፍለን እንዴት እንደምንሰራ የጀመሩት ማለት ነው። አንድ 13 ዓመት ይሆናቸዋል መሰለኝ። እነ ሲኤንኤን ሂሮ ምናምን ሁሉ የመጡት በኋላ ነው። አሁን በብዛት በየቦታው ኢትዮጵያኖች ሙዚቀኞችም የራሳቸው አላቸው፣ አርቲስቶችም እያየን ነው ተጀምሯል። በጣም ደስ ይላል። እና በቤተሰብም ደረጃ ልጆች ቤተሰቦቻቸውን ቢያከብሩ እናትና አባት ደስ ይለዋል። ትልቅ ነገር ያ ሁሉ ተጀምሯል። አሁን ይሄ ካልቸራችን ባህላችን ሊሆን የሚገባ ነገር ነው። በሁሉም መስክ ብዬ አምናለሁ። ከዚያ የበጎ ሰውም ኢትዮጵያ መጥቷል። በብዛት እኛም ያከበርናቸውን ተመልሰው ያከብራሉ። እነሱም ቢሆኑ ግን ብዙ የሚከበሩ ሰዎች አሉ። ትክክል ትልቅ ነገር ነው። እርሶም ራሱ ደግሞ 2007 የሲድ አዋርድ ተሸላሚ ነበሩ። ለሰራት እንግዲህ ያው እኔ ነገሮች እንዲስተካከሉ ሁልጊዜ እፈልጋለሁ እና ስራው የበዛበት ቦታ ነው የምገባው። ጸሐፊ ሆኜ ለብዙ ዓመት አገለገልኩና ቦርዱ ተሰብስበው ባላሰብኩት እንትን ተሸላሚ አድርገው ሰጥተውኛል። ትልቅ ነገር ነው። ይሄ ትልቅ ኦርጋናይዜሽን ነው። ግን ምን ተሰማዎት? ባይዘው እርሱ ራሱ ሲሸለሙ እኔ እዛ አላሰብኩበትም። ስራ ላይ ነበርኩኝ። ድንገት ነው ሰርፕራይዝ ነው። አላወቅኩም ነበረ ለእኔ እንትን እንዳዘጋጁ እና የመጠኑን ያህል ታንኪው ምናምን ብያለሁ። ግን ብዙ ጭንቅላቴ ውስጥ እዛን ቀን የሚደረጉት ነገሮች ስለነበሩ ብዙ ኃላፊነት ላይ ስለነበሩ እንደ ሌሎቹ እኔም ብቻ ቁጭ ብዬ አይደለም። ከዛ ከተቀበልኩ በኋላ ወደ ስራዬ ነው የሄድኩት። ትልቅ ነገር ነው። ሲድ ብዙ ሊወደስለት የሚችል እና የሚገባውም ኦርጋናይዜሽን ነው። በእውነት በጣም እናመሰግናለን። አዘ ኮሚዩኒቲ ይህን ነገር በማድረጋችሁ ትልቅ ነገር ነው። እስኪ አሁን ደግሞ እዛው ኦሃዮ ክሊቭላንድ ውስጥ እንቆይና ወደ ክሊቭላንድ እና ባህር ዳር ሲቲን ሲስተር ሲዲስ የማድረግ ሁኔታዎች አድርጋችኋል። እዛ ኦክላንድ ዋናው እንደውም በእርሶ እንትንነት ነው። ለምን ባህር ዳር ተመረጠ? ፕሮሰሱስ ምን ይመስል ነበር? እንደው በዛ ዙሪያ ትንሽ ቢዱን። ጥሩ ነው። እንግዲህ ባህር ዳር እኛ የምንሰራው እኔ ብቻ ክሬዲት መውሰድ አልችልም። አብሬ የምሰራቸው የዚህ ሀገር ሰዎች አሉ። በጣም እንዳውም ብዙ አስተዋጽኦ ያደረጉ ፋይናንሻሊም ሆነ በእውቀታቸውም በችሎታቸውም። በተለይ ዶክተር ካርል ሮፍሰን የሚባል ፊዚሽያን ነው። ባለቤቱ ኢትዮጵያዊት ነርስ ሲስተር ሰናይት ሽፈራው ትባላለች። እነሱ ብዙ አስተዋጽኦ አድርገዋል። ሌሎችም አሉ። አሜሪካኖች ጋር ሆነን ነው የምንሰራው እና መጀመሪያ የተቋቋምነው ቦርድ ያቋቋምን ሚኒሊክ ሆል ፋውንዴሽን ብለን ሚኒሊክ እና 501c3 ኦርጋናይዜሽን ነው የምንሰራው የነበረው። በየወሩ በየሁለት ወሩ ኢትዮጵያ ሄደው የመጡ ፊዚሽያንስ ሪሰርች አድርገው የመጡ ሰዎች ወይም ታሪክ የሚያውቁ እየጋበዝን ሌክቸር እየተደረገ ለኮሚኒቲው እንትን ስንል ይሄ ዶክተር ሮብሰን ምለሰው ከእናቱ ጋር ሄዶ መጀመሪያ ባህር ዳርን አይቶ በጣም ወዷት ነበር። ምክንያቱም ሌክ ጣና እዛ አለ፣ አጠገባችን ሌክ ኤሪ አለ ክሊቭላንድ። ፈለጌት ፊዚሽያን ስለሆነ ሆስፒታሎች ጎበኘ፣ እዛ ዩኒቨርሲቲዎች ጎበኘ። እኛም አካባቢያችን ክሊቭላንድ ዩኒቨርሲቲ አለ፣ ሌኮ አለ፣ ተመሳሳይ ነገሮች አሉት እና ለምን ከባህር ዳር ጋራ ሲስተር ሲቲ አንሆንም አለ። እኔ አዲስ አበባ ልጅ ነኝ። ማንንም
ማቅፍ ነኝ። በጣም ጥሩ ነው አለንና ሜሞራንደም ኦፍ አንደርስታንዲንግ ተፈራረምን። ከዛ በ 2004 ይመስለኛል ተጋብዘው መጡ ብዙ መምህራን አንድ 14 17 ሰዎች መጡ። ሜየሯና ከዚህ ደግሞ ከኤምባሲውን ሪፕሬዘንት የሚያደርግ አምባሳደር ካሳሁን መጣ። ዶክተር ብሩክ ኃይሉ የሚባልም ነበር ዴፑቲ አምባሳደር። መጥተው ተፈራረምን እና ብዙ ጊዜ ከዛ በኋላ የትሮፒካል ሜዲሲን ምናምን ማጥናት የሚፈልጉ ሪሰርች የሚፈልጉ አሜሪካኖችም ሜዲካል ስኩል የጨረሱ እዛ እንሰዳቸዋለን። ከዛም ደግሞ እዚህ መጥተው ትሬን የሚደረጉ ሰዎች ካሉ እናመጣለን እና በጣም ጥሩ ግንኙነት አለን። ሜዲካል ስኩል ቡክስ ሰፕላይ እናደርጋለን። ሜዲካል ኢኩፕመንት ሰፕላይ እናደርጋለን። በጣም ዳውም አዚ ሪሰንትሊ አዝባት ኢየር ኤጎ አንድ 5 ምናምን የሚሆኑ ፕሮፌሰሮች መጥተው ነበር። ሜድውሽ የሚባል ሜዲካል ሰፕላይ ኦርጋናይዜሽን አለ። እዛ ወሰደናቸው። በጣም በጣም ደስ ብሏቸው በቃ የስንት ሚሊዮን እንትን መሳሪያ ሰጧቸው አዲስ እና ጥሩ ግንኙነት አለን ከነሱ ጋር ከዩኒቨርሲቲውም ከሆስፒታሉም ጋር። እንደው መድኃኒት የሕክምና መሳሪያ መላክ ሲሉኝ መጽሐፍቶችም የመላክ አጋጣሚዎች ነበሯችሁ? እሱ በሌላ ጊዜ ነው ወይስ በዛ ጊዜ ነው? መጽሐፎችም ብዙ ጊዜ የመጽሐፍ ነገር እና የሜዲካል ሰፕላይ ነገር ለምሳሌ አይ ቲንክ early 1992 93 ሊሆን ይችላል። ኢትዮጵያ 757 ስትገዛ ቦይንግ ስትገዛ የኛ ካምፓኒ እኔ የሰራሁበት ካምፓኒ ማለት ነው ላንዲንግ ጊር የሚሊተሪም የኮመርሻልም ይሰራል እና መግዛታቸው ምናምን ሰማ ወሬ እና ሊረከቡ ነው ሲባል ስለሰማው ለእነዚህ አሜሪካኖች ሚሽነሪ ሆኖ ጋምቤላ 17 ዓመት የቆዩ ዶክተር ሪኖልድስ እና ባለቤታቸው ነበሩ። ይህን ዶክተር ሮብሰንን እንደዚህ አውሮፕላኑ ባዶን የሚሄደው ሜዲካል ሰፕላይ ብንልክስ ምናምን አልኳቸው እና አረጋግጥ እንደሚወስዱልን በነፃ አሉ። ተጻጻፍን ከኤርላይንስም ጋር ከቦይንግም ኮኦርዲኔቱን ነገሩን የት ጋር እንዳለ ኤርፕሌኑ ምን ቀን እንደሚሄድ። በ3 ቀን ውስጥ ወደ 27 ቦክስ ሜዲካል ሰፕላይ ኢትዮጵያ ያኔ እንግዲህ በነበረው እንትን ድባብ ኢትዮጵያ ኮሚኒቲ ብዙም የለም ሰው ክሊቭላንድ ነበር። ገንዘብ ስጡን ምናምን ሲባል ግማሹ ኖርዝ ነው ሳውዝ የሚሄደው ምናምን እያለ ጊዜ ያጠፋል። ስለዚህ 3ታችን ሆነን ገንዘባችንን አድርገን እነሱ ደግሞ በርካሽ ያገኙታል እንትኑን ወደ 28 ቦክስ አዳነች ምናምን የምትባል ሚኒስተር ነበረች እንትኑ አነጋገርናቸውና በነፃ ኢትዮጵያን ኤርላይንስ ወሰደልን። አንድ እሱ ሌሎች መጽሐፍት ምናምን በብዙ ጊዜ ልከናል። እንዳውም በሚኒሊክ ወል ፋውንዴሽን በኩል የሃይ ስኩል መጽሐፍት ሰብስበን የሳይንስ የማቴማቲክስ ላክን ኢትዮጵያ ለሚኒሊክ ትምህርት ቤት እንዲሰጥ ተብሎ። እነሱ ጋር ሲደርስ ግን ኬት እንደመጣ ምንም ነገር ኢንፎርሜሽን የላቸውም። ማን እንደላከው አያውቁም። በይሄን የማውቀው እኔ ሄጄ ከ5 ዓመት በኋላ ስጎበኝ መጋዘን ውስጥ አስቀምጠው ቆልፈውበታል መጽሐፍቶቹ በሙሉ። አዎ እንደዚህ ልከን ነበር የታሉ ስላቸው እናንተ ናችሁ እንደነዚህ ብሎ ወስዶ አሳዩኝ። ታዲያ ለምን ላይብረሪ አይገባም ለልጆች አይሰጥም? አይ ከየት እንደመጣ ሳናቅ መረከብ አንችልም እንደዚህ ነው ያሉኝ። ከዛም በኋላ ሌላ ድርጅት ነበረን ኢትዮጵያ ክሊቭላንድ ኮኔክሽን የሚባል በሱ በኩልም Y2K በመጣበት ጊዜ የኔ መስሪያ ቤት
40 ኮምፒውተርስ እኛ ጋር Y2K የለም 7 ዓመት ተኩል እስከ 8 ወደኋላ ነን ገና እና ምናምን አልኳቸው። ያንጎች ነን ገና እዛ። ቫይስ ፕሬዚዳንቱ በቃ ውሰድ ብሎ 40 ኮምፒውተር ለዩኒቨርሲቲው ሰጠን። ትልቅ ነገር ለኔትወርክ ይጠቀሙበት ነበር እና ብዙ ጊዜ ያስቸግራል። ኮምፒውተሮቹ ሁለተኛ ጊዜ እንደገና 40 ኮምፒውተር ልከው ስንጻጻፍ ቀረጥ ነፃ ለመግባት ባለመቻሉ አንድ ጓደኛ አለኝ እዛ እንትን ኤንጂኦ የከፈተና ብዙ ከኔም ጋር አብረን እንሰራለን። እሱ ነው ግን ማጆሪቲ እንትኑ ሴቶች የምናስተምራቸው ልጆች አሉ። እሱ ከወሊሶ ነው ከአዲስ አበባ። ለእሱ ሰጠውና ግማሹን ኮምፒውተር ወስዶ ፊላዴልፊያ ለኢትዮጵያን ኮሚኒቲ ሰጠ፣ ሌላውን ላከ እና ብዙ ጊዜ እነዚህ ዶክተር ሮብሰን ያልኩም ሌላም ኢትዮጵያዊ ዶክተር አለ፣ ዶክተር ኤርሚያስ ስለሽ የሚባል አንድ ላይ የሜዲካል ቡክስ እየላኩ በየጊዜው ይልካሉ። አሁን ግን እየቀዘቀዘ መጥቷል። ሁላችንም እየረጀን ስንሄድ ኤነርጂውም እየጠፋ ነው። ይሄን ነው እኮ ታዲያ አዲሱ ትውልድ ተቀብሎ መቀጠል ያለበት ነገር። ልክ ነው። እንግዲህ ተማሪዎች ያው በየትምህርት ቤቱ ኮሚኒቲ ሰርቪስ አድርጉ ይባላሉ። ካን አፕሮች አስ እነሱ አሁን ኢትዮጵያን ኮሚኒቲ ያሉ ለምሳሌ ሃይስኩል ያሉ ልጆች በምን እንርዳ ምናምን ብለው በሲድም በኩል ሆነ በሚኒሊክ ሆል ፋውንዴሽን ሁለቱም ዌብሳይት አለው ሊደርሱን ይችላል። በጣም ትልቅ ነገር ነው በእውነት። ግን ሀገራችንን መንግስት አትሊስት እንደዚህ አይነቶቹ እቃዎች እንኳን ወደ ኢትዮጵያ ሲገቡ እንደው የታክስን ነገር ትንሽ ብሬክ ማድረጉ ትልቅ ነገር ነው ብዬ አስባለሁ። እንደው በዚህ አጋጣሚ ለማለት ያክል ነው። አቶ እዛው እያሉ ደግሞ ቸርች እና ትምህርት ቤቶችም የመሄድ አጋጣሚ ነበሩት። ስፒች ያደርጋሉ እየሄዱ ስለ ካልቸር ስለ አንዳንድ ነገር ያስተምራሉ ምን ይላሉ እና ኢትዮጵያ ውስጥ በነበረው ረሃብ ጊዜም እንደዚሁ ደግሞ ያሰባሰቡትና ያላኩት ነገር አለ። አዎ ይገርማል። ብዙ ነገር እንትን ብላል። ዋናው ነገር ምንድነው ክሊቭላንድ በነበርበት ጊዜ በራቡ በመጣ ጊዜ እንደ 1984 ነው መሰለኝ። በዛን ጊዜ ብዙ ጥቁሮች ቤተክርስቲያን እየሄድን ስለ ራቡ እናስታውቅ ነበር እና ብዙ የጥቁር ቸርቾች እርዳታ አድርገዋል። በዛን ጊዜም ካዋጡትና እኛን ሬኮሜንድ እናደርጋለን ለኦክስፋም ስጡ ወይ ሬድ ክሮስ ለዚህ ስጡ ብለን መርጠን 1 2 3 ኤንጂኦ እንሰጣቸዋለን። እነሱ ቸከን እዛ ይልካሉ እና ብዙ አልነበረም። 10 ነበርን ኢትዮጵያኖች እየዞርን ንግግር እያደረግን በየቸርቹ ብዙ እርዳታ አድርገዋል የጥቁር እንትኖች እና ከዛም አይ ቲንክ ወደ 300 ነው ምናምን ድንኳን ምናምን ልከዋል እዛ ኢትዮጵያ። እንዳጋጣሚ ሆኖ 3 ቄሶች እና 3 ፊዚሻኖች እስኪዝ ሄደው ለመጎብኘት ፈልገው በዛን ጊዜ አቶ ብርሃኑ ደሬሳ አሁንም በሕይወት አሉ። እኔ አላቃቸውም ነበር ያኔ። ሺካጎ መጥተው እነዚህ ሰዎች ሊረዱ ይፈልጋሉ ኢትዮጵያን ሄደው ግን ማየት ይፈልጋሉ ብዬ በስልክ ሰው አገናኝቶኝ ስነግራቸው አዜብ የምትባል ሴክሬታሪ ያለችኝ ደውልላትና ብርሃኑ እንደዚህ ብሏልና እሷ ታዘጋጃለች ያለኝ። ሰዎቹ እዛ ሄዱ ከፍለው እና በጣም በትልቅ ማዕረግ ተቀብለው በአውሮፕላን ሀገሩን ሁሉ አስጎብኝተው እነዚህ ሰዎች እስከ 300,000 ድረስ እርዳታ አድርገዋል በዛን ጊዜ ማለት ነው። በኋላ እና እንዳጋጣሚ አቶ ብርሃኑ ደሬሳን አሁን እዚህ አገኘሁት በቅርቡ በዚህ ዓመት ውስጥ እና አስታወሰ ለነገሩ እና ማን እንደሆነም አላቅም፣ ግን ትልቅ እርዳታ አደረገልን በዛን ጊዜ
እሱ ግን ሳይመለስ ቀረ። በእውነት በጣም ትልቅ ነገር ነው አቶ አክሊሉ እየሰሩ ያሉት የነበረው አሁንም እየሰሩ ነው ያሉት። ግን አሁን ደግሞ እስኪ እንደ ወደ እዛው ኦሃዮ እዛው ክሊቭላንድ ውስጥ ሆኖ ስለ ካልቸራል ጋርደን መስረታውን እንነጋገር። እሱ ደግሞ በጣም ትልቅ የሆነ አቺቭመንት ነው በእውነት። ልክ ነው። እና ምን አነሳሳዎት? እንዴትስ ነበር? የሚገርመው ነገር የኢትዮጵያ ካልቸራል ጋርደን ሀሳብ ጋርደን አለ 120 ነው 130 ዓመቱ ነው። ግን ዩሮፒያኖች ብቻ ነበሩ ወደ 38 ምናምን የሚሆኑ እና በሙሉ ኢሮፓኖች እስራኤልም አለችበት እና ጥቁር ከአፍሪካ ማንም አልነበረም። እና የሆነ አዳፕቲቭ ፋሚሊ ወጣት የሆነ ትምህርት ቤት ዳይሬክተር የነበረ ከኛ ቦርድ ጋር ይሰራል። እና ለምንድን ነው ኢትዮጵያ ካልቸራል ጋርደን ማይኖራት እንደ ኢሮፓኖቹ አለን። እኛም የሚቻልም አልመሰለንም። እንዴ ጥሩ አይዲያ ነው፣ ይሄማ ጥሩ ነው፣ እንዴት ነው የምናደርገው? እና እንግዲህ ከሀገሩ ሰው ጋር መስራት ደግሞ ጥሩ የሚሆነው በዚህ ነው። የሀገሩን ሰው 5 ነጮች 5 አበሾች ሆነን ግሩፕ ፈጠርንና ምንድነው ማድረግ ያለብን ስንል ያው ለካልቸራል ጋርደን ፌዴሬሽኑ አፕላይ ይደረጋል። ከዛ ለሲቲ ካውንስል ይሄዳል። ሲቲው መሬት ይሰጠናል ምናምን ተባለ። ገንዘብ እያጠራቀምን ያን ፕሮሰስ ጀመርን። አርኪቴክቸራል ሬንደሪንግ አወጣን ፕላናችንን ምናምን። ከዛ አፕላይ አደረግን። ነገሩ 7 ዓመት ፈጀብን። አሁን በእኛ ስለተማሩ ሌሎቹ ቀላል ሆኗል። ምክንያቱም ለብዙ ጊዜ ሌላ አዲሽናል ኢሮፒያን ማንም አልነበረም። እና ከዛ ተሰበሰብና ኢንተረስቲንግ የሚሆነው ምንድነው መጀመሪያ ሄደን ራሳችንን ፕሬዘንት ስናደርግ ለቦርዱ ፌዴሬሽን 2 ነጮችና 2 አበሾች ሆነን ሄደን የዶክተር ሮብሰን ያልኩና የሚስተር ስኮት ኢምባከር ዶክተር ሱራፌል ገብረስላሴና እኔ። ከዛ ስንሄድ ይሄ ስኮት ምለ 2 ልጆች አዳፕት አድርጓል። ነጭ ነው፣ እንደ ኢትዮጵያዊነት ይሰማዋል። በጣም ጥሩ። ከዛ ቦርዱ ጋር ሄደን ፕሬዘንት ስናደርግ ማን ይናገር ሲባል አንተ ተናገር አልኩ። ብድግ አለና እኛ ኢትዮጵያኖች ይላል። እዛ ቦርድ ውስጥ አንድ ጥቁር አለ፣ አንድ 20 ይሆናሉ። አንድ ጥቁር ብቻ አለና ብሎ ይሰማል። እነዚህ ነጮች ናቸው ጥቁሮች ናቸው? ግራ ገባው። እኛ ኮሎናይዝ አልሆንም፣ ኮፊ እኛ ጋር ነው ምናምን እያለ ልክ ኢትዮጵያ እንደሆነ ብሎ ተናገረ። ከዛ ዶክተር ሮብሰን ተናገረ። ከዛ እኔ፣ ከዛ ሱራፌል እና እንትኑን ሰበረው ማለት ማናቸው የሚለውን ነገር የሀገሩ ሰው ስለነበረ ተቀባይነት አገኘ ከቦርዱ ማለት ነው። እዛ እንትን ሰጠናቸው፣ ፕላናችንን ድሮይንግ ምናምን ሰጠናቸው። ከዛ ላንድ ማርክ ኮሚሽን የሚባል አለ። እዛ ትሄዳለ፣ እነሱ ሪቪው ያደርጉታል። ምን ማቴሪያል ነው የምትጠቀሙት ምናምን ተባለ። መጨረሻ ላይ ከ7 ዓመት በኋላ ቦታው ተሰጠን። ወዲያውኑ ይህንን ነገር እንገነባለን ሲባል ሀሳብ መጣና አርቲስት ዘሪሁን የትምጌታ የሚባል ዲዛይን ያደረገው በፍሬሞች ነው የሚያደርጋቸው። ፓናልስ አሉት እና 5 ፓናል ከፊት አለ። የ5000 ዓመት የኢትዮጵያን ታሪክ ሪፕሬዘንት ያደርጋል። ከኋላው ደግሞ የኢንቫይሮንመንታል ሜሴጅ አለ ከኢትዮጵያኖች። እዚህ ላይ ልጠቅስ የምፈልገው ምንድን ነው፣ አርቲስቱ እንደሱ አደረገልን። ከዛ አንድ የቁልቢ ገብርኤልን አባቱ የሰሩ ኢትዮጵያዊ ጣሊያናዊ በድንገት መጣ እና አርቲስት ነው። እኛ አርት ወርክ እናደርግ ምን እያልን ስንል ኖ ይሄንን ትንንሽ ታይሎች አሉ ሞዛይክ እናደርጋለን፣ እኔ እሱን እሰራለሁ አለ። እሱ
ኖሚናል ክፍያ አደረግንለት እና በጣም ትንንሾች ስለሆኑ የ12 ዓመት ልጆች ምናምን ናቸው መያዝ እንኳን የሚችሉት እንትኖች። ኮምፒውተር አለው እና በሱ ተደረገና ሰውየው ሊሰራው ቻለ። አሁን ካሉት ጋርደኖች ደምቆ የሚታይ ነው። 5 ፓናል አለው። አንደኛው ሉሲን ያሳያል ከየት እንደመጣን ማለት ኢትዮጵያ ነበር። ከዛ የኮንሶን ሲቪላይዜሽን ኤትኒክ ግሩፑን ሪፕሬዘንት ለማድረግ የአክሱም ላሊበላ፣ ከዛ ደግሞ የዘውድ ማለት የሶሎሞኒክ ዳይናስቲ እንደነበረ የዘውዱ መቀመጫ አለ፣ ሆልዲንግ ስፔስ ነው። ከዛ ደግሞ የኢትዮጵያ ዊዝደም እና ምናምን የሚያሳይ ፓናል አለ። በኋላው ያው ኢንቫይሮንመንታል ሜሴጅ አለ። ጥሩ ነገር ያደረግነው ምንድን ነው እና ይህንን እንደውም ኢትዮጵያም ውስጥ አንዳንድ ቦታ አይቻለሁ፣ ከኛ በኋላ የሆነ ነው። ወይ ጉራጌ የሆነው ይመጣና ስለ ጉራጌ ምን አለ እዚህ ምንም እኮ የለም የት ጋር ነኝ እኔ ይለናል። ይሄ ነገር ተደጋገመ። ጎንደሬውም እንደዚህ ይላል፣ ያም እንደዚህ ይላል እና ቦርድ ስብሰባ ጠራንና ሉክ አልኳቸው፣ እኛ ኦፊሻል ኤትኒክ ካውንት ምን እንደሆነ ኦፊሻል ደብዳቤ ከኤምባሲው ይድረሰን፣ ከዛ ዘ ሆል ቲንግ ዴዲኬት እናደርጋለን ኢትዮጵያ ኤትኒክ ግሩፕ ባልንና ዶክተር ማነው ብሩክ ኃይሉ እዛ ኮንታክት ስለነበረው ፋሲሊቴት አደረገልን። ያሉት 86 ናቸው ኢትዮጵያ ኦፊሻሊ ሬኮግናይዝድ፣ ግማሹ 77 82 90 ይላል። 86ቱን ወረቀት አለን ከኤምባሲ የተሰጠን እና እዛ ላይ ላንድ ኦፍ ኦሪጂን ብለን ዴዲኬትድ ቱ ኢትዮጵያን ኤትኒክ ግሩፕስ ብለን ሊስት አደረግናቸው በብራስ 86ቱ ነው። 86ቱም ከኤስ ከዚህ አሉ። ብዙዎቹም አታውቃቸውም። ያንን ዴዲኬት አደረግን። አሁን መጥቶ ኮምፕሌን የሚያደርግ ሰው የለም። ሁሉንም አቀፈ። ያው ዴዲኬትድ ሆል ቲንግ እኮ ለእናንተ ነው፣ የእናንተ ስም ይኸው ትለዋለህ። ምንም ነገር እና ኦሪጂናል ቶት ነው እሱን ያደረግነው እና በየአመቱ በኦገስት መጨረሻ እሑድ ይከበራል። 30-40 ሺህ ሰው ይመጣል እዛ ለጋርደኑ ለማየት። ኢትዮጵያኖችም በዛ ሲያልፉ ያዩ ምናምን እየተደነቁ እንትን ይላሉ እና ከኢትዮጵያ ውጭ ያለ ካልቸራል ጋርደን ይሄ ብቻ ነው በዓለም ውስጥ የመጀመሪያውም ነው አይደለም? የመጀመሪያው የአፍሪካ ጋርደን ነው አንደኛ። ከኛ በኋላ ግብፅ ምናምን ፈረንሳዮች፣ ሌባኒዝ አፕላይ እያደረጉ አሁን እየሰሩ ነው። እኛ ግን እና ሳውዝ ኮሪያ ትልቅ ሐውልት አለ። ያ ግን ለቬተራን ሜሞሪያል ነው፣ ካልቸራል ጋርደን አይደለም። እንደዚህ ያለ ሌላ ቦታ የለም። በዓለም ውስጥ አንድ ቦታ ብቻ ነው፣ ክሊቭላንድ ኦሃዮ ነው ያለው። ይሄ በእውነት ትልቅ አቺቭመንት። አምባሳደሩም መጥተው ነበረ። አምባሳደር ፍጹም መጥተው አንቪል ያደረጉት አርቲስቱም ከኢትዮጵያ መጥተው በደንብ በትልቅ ስነስርዓት የአካባቢ ሜየር እና ሽማምንቶች መጥተው በደንብ በትልቅ ስነስርዓት በኦገስት 2019 ተከበረ። ይሄ በእውነት በጣም ትልቅ ነገር ነው እና ኦሃዮ ብቻ ያሉ ነዋሪዎች ሳይሆኑ በመላው አሜሪካ የሚገኙ ኢትዮጵያውያን በሙሉ ትኬት ቆርጠው እንግዲህ የመጨረሻ ሳምንት ኦገስት ላይ ነው ያሉት አይደለ? አዎ፣ ግን ሊታይ የሚገባው ነው። ብዛት ያለው ኢትዮጵያዊ ካለ የእኛን ድሮይንግ ወስደው ዱፕሊኬት ባለበት ስቴት ማድረግ ይችላል። ፈቃዱን ማውጣትና እኛ እንረዳቸዋለን ፕሮሰሱ እንዴት እንደሆነ። ኤክሰለንት። እንደውም እዚህ አንድ ሊኖረን ይገባል ብዬ አስባለሁ። በተለይ ዋሽንግተን ዲሲ አካባቢ መኖር አለ። ይሄ ሁሉ ሰው እያለ ሊኖረን አንድ ሁለት ሰው ቢነሳሳ የሚደረግ ነገር ነው። በጣም ጥሩ። ቶክሊሉ እንግዲህ መቼም በጣም እንነጋገር ከተባለ የሚሰሩት ነገር ለኛ ኮሚኒቲ
መቁጠር ያዳግታል። በጣም ብዙ ነገር ነው፣ ጊዜም አይበቃንም። ግን እንዲሁ ደግሞ አለፍ አለፍ እያልኩ ዋና ዋናዎቹን አትሊስት እንደው አንኳሩን ለተመልካቾቼ ካስጨበጥኩ ከዛ በኋላ ደግሞ ያለውን እነሱ ሰርች ያደርጉታል እርሱን በብዛት። አሁን ደግሞ እስኪ ወደ አንድ ሽልማት ተቀብለዋል፣ ወደዛ ላምጣው። ከክራውን ካውንስል ኦፍ ኢትዮጵያ ፕሬዚዳንት ከልዑል ኤርሚያስ ኃይለሥላሴ የተቀበሉት አዋርድ አለ። እስኪ በዛ ዙሪያ ምን ተሰማው? እሱም በጣም ደስ ያለኝና በጣም የተደነቅኩበት ሽልማት ነው። የተሰጠኝ ሽልማት ያው ልክ ኢንግላንድ ዩናይትድ እንደሚሆኑ የኢትዮጵያ ከድሮ የመጣ ነው። ከአፄ ምኒልክ ጀምሮ በአፄ ኃይለሥላሴ ጊዜ የነበረ ሽልማት እና ትልልቅ ስራ ለሰሩ ሰዎች የሚሰጥ ነው። እኔ የደረሰኝ ግራንድ ክሮስ ስታር ኦፍ ኢትዮጵያ የሚል ያ ሜዳሊያ ለሻህ ኦፍ ኢራን ጃንሆይ የሰጡት ነው እና ከዛ ጋር ተባብሮ የሚመጣው ታይትል ሂዝ ኤክሰለንሲ ወይንም ሰር እየተባለ ለመጠራት ይችላለሁ ማለት ነው። እና ደስ ብሎኝ የተቀበልኩት ነው። በተለይም ደግሞ በዛን ሰዓት ነው ምን ስለሰራው ነው ይህንን ላገኝ የቻልኩት ብዬ እነሱም ያደረጉትን ሪሰርች ራሴም እንደገና ኮምፓይል ማድረግ የጀመርኩ። በዚህ ይቀረኛል ሊሉ ፈለጉ ገና ነኝ እና በጣም ደስ የሚል ነው። በተለይ ደግሞ ደስ ያለኝ የዛን ቀን እኔና ማህሙድ አህመድ አንድ ላይ ነው የተሸለም ነው እና ከምወደው አርቲስት ጋራ አንድ ላይ በመሆኑ ደግሞ የበለጠ ደስታ ሰጥቶኛል። ይሄንን ደግሞ ማከብረው ለምንድን ነው? ክራውን ካውንስሉ ማለት የዘውድ ምክር ቤት ወይንም የአክሊል ምክር ቤት ሊሆን ይችላል። አክሊሉ ከሚለው ብንወስደው ግን አስፈላጊ ነው ብዬ ነው ማምነው። ምክንያቱም ሌላ አፍሪካ ሀገር የለም የሰሎሞኒክ ዳይናስቲ ወይንም ደግሞ ምንድነው ኪንግደሙ እንዳለ የሚቆጥር ሌላ አፍሪካ ሀገር የለም። የዚህ የክራውን ካውንስሉ መኖር ታሪካችን እንዳይረሳ ያደርገዋል ብዬ አምናለሁ። ምክንያቱም እሱ ከሌለ በግርግር ሊረሳ ይችላል። ሌሎችም ደግሞ ሌላ ነገር እየጻፉ ታሪክን ሊቀይሩ ይችላሉ እና ይሄ ማግኘቴ በጣም ደስ ብሎኛል። አንደኛ ከአፄ ኃይለሥላሴ ልጅ መውሰዴ ልክ አፄ ኃይለሥላሴን እንዳገኘኋቸው ነው የምቆጥረው። ሌላው የፖለቲካ ዝንባሌ ያላቸው ሰዎች ሌላ አድርገው ሊመለከቱ ይችላሉ። ግን ማወቅ ያለባቸው የክራውን ካውንስሉ ፖለቲካል አይደለም። ይሄንን ብዙ ሰዎች አያውቁም። ወይ መንግስትን ለመቀየር የሚመጣ ነገር መስሎ የሚታያቸው ነገር ሰዎች አሉ። ነገር ግን በጣም ትልቅ ክብር ነው ብዬ በደስታ ነው የተቀበልኩት። ትልቅ ነገር ነው ይሄ። በጣም እውነት ትልቅ ክብር ነው፣ መደረግም ያለበት ነገር ነው። ወደፊትም ደግሞ ለቀሪ ዘመኑ ደግሞ ሞር የሚያበረታታም ነገር ነው። ብዙ ለማድረግ አይደለም ኮሚኒቲያችን ውስጥ። በጣም ጥሩ። እንግዲህ አቶ አክሊሉ ከጊዜ አኳያ ፕሮግራማችን አት ሰም ፖይንት ራፕ አፕ ማድረግ ይኖርብናል። ከዛ በፊት ግን እንደው ፐርሰናሊ ነው አንድ ጥያቄ ብትኩት፣ እንዴት ነው ባላንስ ያደረጉት ይሄንን ሁሉ ነገር? ቤተሰብ፣ ልጆች፣ ፉል ታይም ስራ እና ኮሚኒቲ ውስጥ የሚያደርጉትን ፓርቲሲፔሽን ቆጥሮ መጨረስ የሚቻል አይደለም። I have a list of papers here። እንዴት ነው ባላንስ ያደረጉት? ምንድን ነው ሚስጥሩ? እንግዲህ እኔ ብቻዬን የሰራሁት ነገር የለም። አንደኛ ጥሩ ባለቤት አለችኝ የምትደግፈኝ። ምክንያቱም ከቤት ድጋፍ ከሌለ ውጭ ሄዶ ለመስራት ከባድ ነው በጣም እና ነፃነቴን ትሰጠኛለች ባለቤቴ ማለት ነው ዙፋን ነፃነቴን ትሰጠኛለች፣ በሚያስፈልግ ጊዜ ትረዳኛለች እና ያ ተመሳሳይ ሀሳብ ካላቸው ሰዎች ጋራ ሆኜ ለመስራት ያበረታታኛል እና ከልጅነቴ ስለጀመርኩት ልክ ኃላፊነት ያለብኝ ነው የሚመስለኝ
የራሱ ጉዳይ ነው የሚሆነው። አንድ ነገር ሲመጣ እኔ እችላለሁ ብዬ የምችለውን ከሆነ ገብቼ እረዳለሁ እላለሁ። አሁን ግን እየተማርኩኝ ትንሽ ዝም እላለሁ እንደ ኢነርጂም እንትን እያለ እና አዎ ልክ ነው። ሚስጥሩ ያው ነው አብሮኝ ስላደገ እንደ ላይፍ ስታይል ተቀላቅሏል እና አልተቸገሩም። ያው ደግሞ የወይዘሮ ዙፋንም እርዳታና ሰፖርት ሌሎችም አብሬ የምሰራቸው ሰዎች ያጠራቀሙት ውጤት ነው። ልክ ነው። ግን አቶ አክሊሉ እስቲ እንግዲህ በዚህ አጋጣሚ አንድ ነገር ደግሞ ጭንቅላቴ ውስጥ መጣ። አሁን ነገር ስናወራ የወይዘሮ ዙፋን ስም ካነሱ አይቀር ዶክተር መና ደምሴ ያለች ልጆ ከዛ ደግሞ በመቀጠል ልጅ ነቢያት አክሊሉ ደምሴ ያለ እና ልጅ ነቢያትም ብዙ ያደረገው ነገር አለ። ዶክተር መና ብዙ የምታደርገው ነገር አለ ኮሚኒቲያችን ውስጥ እና ይሄ ነገር እንዴት ነው? ከዘር የመጣ ነው? እርሶን እያዩ ነው ወይስ ምንድን ነው? አንድ የሚሉት ነገር አለ አይደለም? ከምትነግሯቸው ይልቅ የምትሰሩትን ነው ልጆች የሚይዙት። እንዲህ አድርጉ ያልናቸው ነገር የለም። እኛን ተከትላችሁ ስንሰራ ያሉ ወደዛው እነሱም ያ መደረግ ያለበት አድርገው ነው የሚቆጥሩት እና በዚህ ምክንያት እነሱም ኮሚኒቲ ሰርቪስ ውስጥ ብዙ በእውነት የሚደንቅ ነው በጣም እና የራሳቸው የግላቸው ጉዳይ አድርገው ነው የሚወስዱት የኮሚኒቲያችን ጉዳይ አድርገው እና ይሄ ትልቅ ነገር ነው እና አንድ ቤተሰብ ውስጥ ይሄን ነገር ማየት ማለት በእውነት ሁላችንም ኢትዮጵያኖች እዚህ ያለ ነው እድለኞች ነን። እናንተም በርቱልን ዘ ፋሚሊ። እንግዲህ እንዳልኩት ፕሮግራማችን ወደ ማጠቃለላችን ስለሆነ እንደው ለአዲሱ ትውልድ ኢትዮጵያ ለሚኖረው እዚህም ላለው ማስተላለፍ የሚፈልጉት መልእክት ካለ እድል ልስጦትና በዛው ፕሮግራማችንን እንጨርስ ለዛሬ። በጣም ጥሩ። እንግዲህ አገርም ሆነ ኮሚኒቲም ሆነ ሶሳይቲ የሚገነባው በወጣቶች ነው። ተስፋ የሚሰጡት እነሱ ነው። ይሄ የነሱ ዘመን ነው እና ኮሚኒቲ ሰርቪስ ውስጥ ቢካፈሉ ህይወታቸው የተሟላ ሆኖ የሚያገኙት ይመስለኛል። ምክንያቱም ኮሚኒቲ ሰርቪስ ያላደረጉ ሰዎች ፋይናንሻሊ ሰክሰስፉል የሆኑ ሰዎች በአራተኛው እድሜያቸው ዘመን ሲደርሱ በቃ ይሄን ነው እንደ በቃ ሰራው መጣው በላው ጠጣው ምን አደረኩ ብለው ነው የሚያዝኑት። ብዙዎች የሚያዝኑ አይቻለሁ እና ከልጅነታቸው ከእንትን ካሉ ከገቡበት ግን ሪታየር በሚያደርጉበት ጊዜም ቫልዩ አላቸው ይቀጥሉበታል። እና ወጣቶቹ ሀገራቸውንና አካባቢያቸውን ለነሱ ተስማሚ አድርገው ለመደገፍ ከፈለጉ ቮለንቲር ማድረግ ጥሩ ነው። ቮለንቲር አድርገው ቢሰሩ ጥሩ ነው እና እዚህም ሆነ ኢትዮጵያ ያሉት ሁልጊዜ ምሳሌ ለመሆንና ሌላውን ለማበረታታት መስራት አለባቸው። በተለይ ዋሽንግተን አካባቢ ብዙዎች እንደዚህ አይነት የተመሰረቱ ነገሮች አሉ። አሁን በቤተክርስቲያንም እየበዛ በመምጣቱ ቋንቋቸውን፣ ባህላቸውን እየተማሩ ይሄዳሉ። መደጋገፍ ማለት ነው። ኮሚኒቲ ሰርቪስ ማለት መደጋገፍ ማለት ነው። አዎ የአንዱ ህይወት ከሌላው ህይወት ጋር የተቀላቀለ በመሆኑ እንዴት አድርጌ ነው አብረን ብንሆን ደግሞ ይህን ኮሚኒቲ ከፍ የምናደርገውና እኛም ደስ የሚለን ብለው ማሰብ አለባቸው። እንደ ዕዳና ጊዜ ወሳጅ አድርገው ባይመለከቱት ጥሩ ነው። ይህን ካልኩ በኋላ ግን ሁሉም እንደኔ ስራ ማለት አይደለም፣ ግን የተቻለውን ያህል ቢያደርግ አግሪጌት እንትኑ ሶሳይቲን ከፍ ያደርጋል። ሁላችንም ተጠቃሚዎች እንሆናለን። ልክ ነው። አቶ አክሊሉ ታንኪዩ፣ በእውነት በጣም ነው የማመሰግነው። ጥሪያችንን አክብረው አሁን እኔን የመሰለ ትምህርታዊ ጭውውት ስላካፈሉን ከልብ አመሰግናለሁ። እንግዲህ በሌላ ጊዜ ደግሞ ሌላ ፕሮግራም ይዘን እስከምንገናኝ ድረስ ታንኪዩ። እሺ ተመልካቾቻችን፣ እንግዲህ እስካሁን ስትከታተሉ የቆያችሁት ከክቡር አቶ አክሊሉ ደምሴ ጋር ያደረኩትን ውይይት ነበር። በዚህም ውይይት ሁላችሁም በጣም ጥሩ ጊዜ እንዳሳልፋችሁ የተማመንኩኝ፣ አሁንም በእናንተ በተከበራችሁ ተመልካቾቼና እንዲሁም በስራ ባልደረቦቼ ስም ክቡር አቶ አክሊሉን ከልብ እያመሰገንኩ በሌላ ጊዜ ሌላ እንግዳ ይዤ እስከምንገናኝ ድረስ ደህና ሁኑ እላለሁ።